ጥቅሱ እኮ በጣም አስደንጋጭ ነው እኮ ባይ ዘ ዌይ። ኦኬ ኢሳያስ አይደለ እንደዛ ብሎ የተናገረው? ኦኬ ቆይ ግን መጽሐፍ ምንድነው? የኢሳያስ ንሽ ግለጸ። ቆይ አሁን ገና መግባትህ ነው አይደለ? ያዳመጥኩ ነበር ታች። ኦኬ እሺ ተረጋጋ። ቆይ ከየት ቤተ እምነት? ኦርቶዶክስ። ኦኬ በጥቅሱ ላይ ተቀጥላለህ? አይ ኢሳያስን ነው የምፈልገው፣ የኢሳያስ መጽሐፍ እኮ። ቆይ በጥቅሱ ላይ ተቀጥላለህ? ዘው ተብሎ እኮ የሰው ቤት ተገብቶ እኮ ወደ ምላሽ አይሮጥም አይደለ? ስርዓት የሚባል ነገር አለ ነው። ምንድነው ስርዓቱን? እዚህ አልጻፋችሁማ። መጻፍ ይጠበቅበታል። የሰው ቤት ስትሄድ ዝም ብለህ በጣራው ቀደህ ነው የምትገባው ወይስ አንኳኩተህ ነው የምትገባው? በበሩ ነው የገባሁት እኔ፣ በጣራ አልገባሁ። አሁን እኮ ማንኳኳት የሚባል ነገር አለ። ሰላምታ ይሰጣል። ልቀጥል እና አንኳኳ አንድ ቁጥር ጻፍኩ አስገባችሁ። አሁን እሺ ወደ ርዕሳችን። እሺ ወገናችን፣ እሺ እና ልመልስ ይባላል። ዘላህ ትመልስ ዘላ አይገባም ማለት ነው። አሁን እሺ አዳምጥ። መልሱ ብላችኋል ነበር እንዴ? ጥያቄው ሰምተሃል? መልሱ ብላችኋል። ለአንድ ቁጥር ገባሁ ቆረቆርኩኝ ማለት ነው። አስገባችሁኝ። ገብተህ እኮ ታዲያ ሰላም ገብቻለሁ ልመልስ እንዴ ይባላል። ከገባ በኋላ ዝም ብሎ እኮ አይባል። ኢሳያስ ምን አይባልም። ላ ረጋ ብለህ ምን ታደርጋለህ? የመሰለህ ሆነ ይስቃል። ማድረግ አለብህ። ረጋ ብለህ ጥያቄ ሰምቻለሁኝ፣ እግዚአብሔር ለምን ልባቸውን ያደነደ ለምን ደንቆ ያደርጋቸዋል ነው ልመልስ ይባላል እንጂ ማንኳኳት ብቻ አይደለም። ገለጸው የኢሳያስ ነው የምፈልገው ብሎ በኢሳያስ ተጽፏል እና ያለውን እኔ የጠየኩት የዮሐንስ ወንጌል መጀመሪያ የዮሐንስ ወንጌል ያጨርስልኝና ከዛ በኋላ ወደ ክርቶች እንሄዳለን። ይሄ ኮቴሽን ነው። እሺ ብራዘሬ፣ አሁን እግዚአብሔር እንዳለ አይወልህ። አቤት አሁን ይሄ የእግዚአብሔር ቀጥታ ዳይሬክት ስፒች እንደሆነ ኢሳያስ ላይ ህድጉ ላይ ነው ታየው። በነገራችን እኔ ጥያቄ ኢሳያስ ደግሞ ቆይ መጀመሪያ አሁን ይሄ ምን ይባል መሰለህ? እቺን ጥቅስ ፈርታት ምን እያረካ መሰለህ ያለው ሸፋፍነህ ደብቃት እያለፍክ ወደ ኢሳያስ እየሄድክ ነው። እኔ ጋር ደግሞ እንደዛ አይቻልም። እሺ ብራዘሬ፣ ደብቀህ የምታልፈው ነገር የለም። እውነታውም እዚህ ፊት ለፊት መጋፈጥ መቻል። ያምራን ምንም የሚደበቅ ነገር የለም። አይወልህ የሚደበቅ ነገር ከሌለ የተከደነ ያልተገለጸ ነገር የለም እና ይላል። ሁሉም ነገር ግልጽ ነው። ኢሳያስ ደግሞ ምን ብሏል? ጥያቄ ዮሐንስ ወንጌል ምዕራፍ 12 ላይ ነው። ኮቴሽኑ ላይ እንመጣለን። ኢሳያስ ጠቅሶት የሚለው እንመጣለን። ግን መጀመሪያ እዚህ ጋር ጥቅስ ቁምና ለምንድነው እግዚአብሔር አይናቸውን ያሳወረው? ለምንድነው ሰዎቹ ያላመኑት የሚለው ነገር አስረዳኝ። መጀመሪያ ጥቅሱን አንብበው እስኪ። እኮ ይሄን ያደረገው ማን ነው? እግዚአብሔር ነው ወይ? ልባቸው እንደዚህ እንትን ያለው እኮ ነው ያለው። መጀመሪያ ጥቅሱን አንብበው አንዴ። እየሰማኸኝ ነው? ጥቅሱን አንብበው አንዴ። ኢሳያስ ደግሞ በዓይኖቻቸው እንዳያዩ በልባቸውም እንዳያስተውሉ እንዳይመለሱም እኔም እንዳልፈውሳቸው ዓይኖቻቸውን አሳወረ ልባቸውንም አደነደነ ብሏልና ስለዚህ ማመን አቃታቸው ይላል። ይህን የተናገረው ማን ነው? ኢሳያስ ነው በትንቢት። አመሰግናለሁ። በቃ አሁን እሱ አይመጣልኝ። አሁን በዚህ ጥቅስ መሰረት ማለት ነው ሰዎቹ አላመኑም አይደለ? አሉ ሰዎቹ አላመኑም አይደለ? ለምንድን ነው ያላመኑት? ልባቸው ስለደነደነ ነው። ግን አደነደነ የሚለው ማን ነው? ልባቸውን አደነደነ ይላል አይደለ? እኮ እሱን ለማወቅ ኢሳያስ ላይ ክፈተው። እግዚአብሔር ነው ወይ እንደዛ ያደነደናቸው? አንድ ልባቸውን አደነደነ ይላል አይደለ? ዓይናቸውን አሳወረ ይላል። ዓይናቸውና ልባቸውን ያደነደነውና እውር ያደረጋቸው ማን ነው? እኮ እሱን ለማወቅ ኢሳያስ ላይ ሂድ ነው የምልህ። እዚህ ላይ እግዚአብሔር ነው ይላል። አንዴ በቃል ደረጃ ነገር ማን ነው? ቆይ እዚህ ላይ እግዚአብሔር ነው ይላል። እኔ እግዚአብሔር እኔ እኮ ክሌም አነሳማ ፈርተህ ነው ዘለው እግዚአብሔር አትበል። እኔ ጥያቄ እግዚአብሔር ነው ወይስ አይደለም ሳይሆን ማን ነው ሰውየውን ነገር ይሄን ያደረገው ማን ነው? ኢሳያስን ያደረገው ኢየሱስን ያደረገው ማን ነው? እስኪ ንገረኝ እኮ እሱ ኢሳያስ እንደዚህ ብሎ ተናገረ አይደል እንዴ? ጥያቄ አዳምጠኝ። ሰዎቹ አላመኑም። እግዚአብሔር ነብይ ላከ፣ ኢየሱስ ላከ፣ ሰዎቹ ግን አላመኑበትም። ለምን አላመኑም ማለት አንተ ራሱ ብለኸዋል። የሆነ አካል ዓይናቸውን አሳወረ፣ ዓይናቸውን እውር አደረገ፣ ጆሮአቸውን ደንቆሮ አደረገ ይላል። ጥያቄ ዓይናቸውን ያሳወረው ማን ነው? ደንቆሮ ያደረጋቸው ማን ነው? ንገረኝና ከዛ ማስረጃውን ከፍተዋለን እኮ። እሱን ለማወቅ ኢሳያስ ላይ ሄደህ ማንበብ አለብህ። መጀመሪያ በሐሳብ ንገረኝ ማን ነው? አይሰማም እንዴ ሀቢቢ? በቃል ደረጃ ንገረኝ ማን ነው? በቃል ደረጃ ሳላነብ ነው እንደምነግርህ። አታውቀውም። ስለዚህ አንብበህ መልስልኛ እና ሄደና ኢሳያስ ላይ ክፈተዋ። መጀመሪያ አንተ ራስህ አንብበህ መልስ ፈልጋ። መጀመሪያ እዚህ አንብበህ መልስ አይሆንም። ስለዚህ ረጋ ብለህ መልሱን አንብበህ ትነግረኛለህ። እሺ በቃ ለነገ መልሱን ይዤ እመጣለሁ። እኔን ይላል ጥያቄ ልጠይቅህ። እንደሱ ያዋጣናል። ስለዚህ ላጠቃለው ነው ወደ ጥያቄ ትገባለህ። እሺ አጀማ ያነሳነው ሙግት ምንድን ነው?
ያው መጽሐፉ እንደሚናገረው እግዚአብሔር ሰዎችን ደንቆሮ እውር ያደርጋቸዋል እንዳያምኑ። ለምን ከሰሙ ጆሯቸው ኢምራን የሐሰት ነገር ዝም ብለህ ችግር የለውም። ሐሰት ፈጣሪ አይከብርም። እሺ ወንድም አለ መጽሐፉ ነው። ሐሰት ከሆነ መጽሐፍ ቅዱስ ሐሰት ነው ማለት ነው። አንደኛ መጽሐፍ ቅዱስን አትሳደብ፣ ሁለተኛ ደግሞ አላቅም ብለሃል። የማያውቅ ሰው ዝም ብሎ የሚያዳምጠው። እሺ ተወዳች አታውቅም። ስለዚህ ቁጭ ብለህ አዳምጠኝ እና ወይ እሺ ኢሳያስን ክፈትና አሳየኛ። አንተ የምታውቀው ከሆነ አይደለም ማነህ መልስ የለኝም ብለህ የለ ብራዘር፣ የረስተኸው ከሆነ አስታውሰህ። መልስ ከሌለ መልስ ፈልገህ መምጣት ያለብህ። ስለዚህ አንድ አታቋርጠኝ። የምታውቀው ነገር አይደለም የምትናገረው አንተ የምታውቀው ነገር አይደለም የምትናገረው። ስለዚህ ኢሳያስን ክፈተውና አሳይተኸኝ ከዛ ስትናገር እሰማሃለሁ። እስኪ ሚውት አድርገው። አመሰግናለሁ። እኔ ሙግቴም የነበረው ኢሳያስ ላይ አይደለም። ሙግቴ የሆነው የዮሐንስ ወንጌል ምዕራፍ 12 ላይ ነው። ስለዚህ አትደበቅ። አሁንም መልሱን አላውቀውም ብለሃል። ስለዚህ መልሱን አዘጋጅ ተፈልገህና እኔ ሙግቴ አቅርቤያለሁ። ለጀማ በደንብ ሰምተህ ስለዚህ ኮንክሉዥን አትስጥበትና እኔ ጥያቄ ልጠይቅ። መልስ የለም። ቆይ አንዴ መልስ እስከ ድረስ ኮንክሉዥን መስራት ይችላል። አታቋርጠኝ። ቤት አይደለም ይሄ ልጅ እኮ ችግር አለበት። እስኪ አንዴ አዳምጥ። ረጋ በል። እስቦ ትንሽ ታገስ። ጆሮ ለመስማት አይደለ ሀቢቢ። ስለዚህ ጆሮ ለመስማት ተጠቀም። እንደ መጽሐፉ እንዳለው እግዚአብሔር እንደደነቀዋቸው አትሁን አንተ። እሺ አመሰግናለሁ። እሺ አሁንም የትኛው ክርስቲያን ቢገባ ይሄን ጥቅስ እንዲመልስልን እንፈልጋለን። ለምን ሰዎች ያላመኑት እግዚአብሔር እውር ስላደረጋቸው የተባለ ያለው። ስለዚህ ሁሉም ዓለም ላይ ያለው ከሃዲ በሙሉ ያላመነው በእግዚአብሔር ያላመነው ለምንድን ነው? እግዚአብሔር እውር ስላደረገው ነው። ከዛ በኋላ ማመን አቃታቸው ይላል ራሱ ማለት ነው። ከዛ ደግሞ ገሃነም ያስገባል። ይሄ ምን አይነት አምላክ ነው? ወገናችን መልስ የለኝም ፈልጌ እመጣለሁ ብሏል። እስኪ ያመጣል አያመጣም እናያለን። አሁን ጥያቄህን ማቅረብ ትችላለህ። ኦኬ ሳይ አልቡካሪ 51:19 ላይ ብዙ ጊዜ ሙስሊም እንትን ነብዩ መሐመድ የጻፈው ብትገልጸው ደስ ይለኛል። እያነበብን እንትን እንድንለው ሐሳብህን ጥያቄህን አቅርብ። ከዛ በኋላ መልስ ይመለስልሃል። እሺ ሴቶችን ለጊዜው ጋብቻ ማድረግ ይቻላል ወይ ነው? እስከ 3 ቀን ድረስ ጋብቻ ፈጽመህ ከዛ በኋላ ፈተህ ደግሞ ሌላ ማግባት ይችላል ወይ? በምን በክርስትና ይቻላል? በእስልምና እንጂ በእስልምና ላላ እንደዛ የሚባል ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን አሉ? ኢነሃ ሙሐረመቱ ሚን የውሚኩም ሃዛ፣ ከዛሬ ቀን ጀምሮ እስከ የውመል ቂያማ እንደዚህ አይነት ተግባር ሐራም ነው ራቁ ብለዋል ሲያስተምሩ ነብዩ። እሺ እና ክፈተውና እናንብበው። እሺ ቡኻሪ ስንት? 51:19 51:19 እሺ እንግሊዘኛውን ችግር የለውም ሁሉም ይከፈትልሃል። ከፍተኸዋል አኗር? አይ ሐዲሱን አለማይከፈተው አይ ቲንክ ሀቢቢ እኔ ከፈትኩት እንትኑን እና ሙሐመድ ሰለላሁ ዐለይሂ ወሰለም እንደከለከሉት ነው እኔ ጋር ያለው። እሺ አንብበው ከፍቼልሃለሁ። ኦኬ ትንሽ ታጋ አልቀየረውም። በቃ ይታያል ብዬ አስባለሁ። አንብበው። ምንድን ነው የሚለው? Allah messengers said if a man and a woman ትንሽ ተቀጥቀጥ ትንሽ እሺ ያው if a man and a woman agree to marry temporarily ለጊዜው ጋብቻ ከተስማሙ their marriage should last for 3 nights ለሶስት ቀን ለሶስት ምሽት nights ምሽቶች መቀጠል ይችላል። last for 3 nights and if they like to continue መቀጠል ከፈለጉ they can do so ማድረግ ይችላሉ። and if they want to separate they can do so መለየትን ከፈለጉ ይችላሉ። I do not know ከዛ ምንድነው የሚለው whether that was only for us or for all of the peoples in general Abu Abdullah Buhari said Ali made it clear that the prophet said the muta marriage has been cancelled. ዝቃርገው ሜድ አለው ኮሽን ከላይ ግን ምን ይላል? እንትኖች ግን ተጠቅመውበት ነበር። ከላይ አንድ እቺን ተርጉማት ምንድን ነው የምትለው? ማንኛውን ተርጉም እንደስ እስከላይ እየተረጎምኩ መጣሁ። አሜሪጅ እቺ ዘለካት ሐቢቢ እቺን ዘለካት ለሙት አሜሪጅ has been cancelled ማለት ማለት ነው ታሳርዟል ነው። ግን ከላይ ያለው ግን እነሱ አላለቀም ሜድ አንላውፉ ይላል። ምን ማለት ነው? አለፉን
አሁን ይቻላል አይቻልም ነው የምትለኝ አንተ? ተከልክሏል ነው። አንዴ አለፈው ማለትም አለ። ያው ሎ አመሰግናለሁ። ይሄ ሊባል መሰለህ በገዛ ቆንጨራ ታደርኩ ማለት ነው ሀቢቢ። አሁን ይሄ ልጅ የመጣው ጊዜያዊ ጋብቻ በእስልምና ይቻላል ብሎ እዛው ግን ምንድን ነው ያለው? ይሄ ነገር ሐራም ተደርጓል ይላል። ምን ትላለህ? ይፈቀዳል አይፈቀድም ነው ያልኩ። ኖ ኖ ኖ ኖ ኖ ኖ ከኔ ጋር ነው ናዲፍ አይደለም። አንብቦ ይቻላል ብዬ ነው እቺን አንብብልን። አይ ሰምተው ከሆነ እኮ ካንሰል አላፍል ነው። ይገርመኛል እኮ ቢላሂ አለይኩም። አሁን ይሄ ጥያቄ ቀረበ ማለት እዛ ሐዲስ ላይ እኮ ነው። አንዴ ናዲር አተልኩት ጎን ለጎን አደረጉት። has been cancelled made unlawful ኔትወርኩ የያዘው ነው። እኔ እኮ ያሳዝኑኛል ወላሂ። የሚሰጣቸው ነገር ጨርሰው እዚህ ድረስ ነው ያነበበው እኮ ሲመጣ። ይቺን አሁን ነው ያያት ልጄ ያለ ሀቢቤቷ ክፋት አናግሩኝ አባ እባክዎት ክፋት አናግሩኝ። እሺ አባ አሉ ሄሎ አባ፣ ሌላ ጊዜ ሲመጡ ግን እባካችሁ ሙሉ ሐዲስ አንብቡ። እኔ እኮ ግራ ይገባል። እዛው እንደው ሌላ ማስረጃ እንኳን አያስፈልግም እኮ እዛው ይቻላል እንደተናገሩት ይቻላል አይቻልም። እዛው has been cancelled እያለ አይቻልም እያለ እኮ ነው ሐቢቢ። ማፊ እቺን ፓርት አተረጉም ለምችን ፓርት አንዴ እንትን ጎን ለጎን አድርጉት እንትኑንና ያንብብልን እስቲ። ይቻልም ምን ያልኩ ወይስ ሞዴሬተር ካላችሁ ጎን ለጎን አድርጉ። አይው ጀዛኩሙላህ። ቀጥሉ። ደቀ መዝሙር እስቲ አንብባት። ሜድ ምን ቆይ ሜድ ምን እስቲ በዛውም እንግሊዘኛ እንማር እስቲ ዛሬ አርቲክል ስታውቁ አይቻልም ምን ያልክ አን ዘ ደቀ መዝሙር ይሰማል። ኔትወርክ ይዞሃል መሰለኝ። አይ ቲንክ ኦኬ። ኢምሮ ኔትወርክ ስለያዘው ሌላ ክርስቲያን አለ ከሱ ጋር አንቀጥል ከኛ አይደለ። ከዛ እኔ ደግሞ ይሄ ልጅ ምንድነው መተው ያለው? በእስልምና ጊዜያዊ ጋብቻ ይፈቀዳል ነበር ያለው። ሰው የሚፈቀድ ዝም በል ኡስ አታወራም ኔትወርክ አይሰማም። ስለዚህ ዝም ብለህ አዳምጥ ኸይር። በእስልምና ጊዜያዊ ጋብቻ ይፈቀዳል አለ፣ ግን በገዛ ቆንጭራው በቃ ተያዘ። ለምን? እዛው ላይ ምንድነው የሚለው? እነዛ ሰዎች has been cancelled ተከልክሏል። አሎ ስፖር አዳምጥ አንዴ ያልጨረስኩም ወይም አውሉትና ድጋሚ ግባ። አላሁ አይፈቀድም ብሎ ይናገራል። ስለዚህ በእስልምና ጊዜያዊ ጋብቻ ሙታ የሚባለው ጋብቻ ሐራም ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን የውሚኩም هذا الى يوم القيامه እስከ يوم القيامه ድረስ ሐራም ነው ብለው خلاص ከልክለዋል። አሁን ግን ወደ መጽሐፍ ቅዱስ ስንመጣ አዎ ጊዜያዊ ጋብቻ የሚባል ነገር መጽሐፍ ቅዱስ ላይ እናገኛለን። ነቢያቶቹ በ15 ብር ሲቸበችቡ ነበረ፣ ሴቶችን ማለት ነው። ማስረጃ ላይ ናም አሁንም ማስረጃ ላይ ሙስሊም ካለ ማስረጃ ስለማይናገር ማለት ነው። ማስረጃ ይተው ትንቢተ ሁሴን እንፈታው። ትንቢተ ሁሴን ምንድን ነው የሚለው? እስኪ እግዚአብሔር ምን አለ? እግዚአብሔር እንዲህ አለኝ፣ የእስራኤል ህዝቦች ወደ ሌሎች አማልክት ሂደው የዘቢብ ጥፍጥፍ ማቅረብ ቢወዱ እንኳን ከዚሁ ጋር እግዚአብሔር ይወዳቸዋል አለ። እሺ ምን ይደረግ ታዲያ? አንተም እንደዚሁ ፍቅረኛ ወደ አላት አመንዝራ ሴት ሂደህ ውደዳት አለኝ። ያለው ማነው? እግዚአብሔር ነው። እግዚአብሔር ምን አለው? ይስቃል ደግሞ። ማን ነው ደግሞ? ምን ነው? በእግዚአብሔር ትስቃላችሁ? በአምላካችሁ? በ15 ብር እህቲ አዳምጪ። በ15 ብር ነው የተባልሽው። በ15 ብር ግዛት። ከዛ ስለዚህ በ15 ብርና በ150 ኪሎ ገብስ ገዝኋት። 15 ብር አለ። ናዲር ሀብታም 15 በቃ በዚህ ማለት ነው። በ15 ብር ግዛት ይላል፣ ገዝኋት ይላል። አያችሁ አይደለ? ስለዚህ በጊዜያዊ ጋብቻ በብር የሚቸበቸቡት የክርስቲያን ጸሐፊያን፣ የመጽሐፍ ቅዱስ ጸሐፊያን ናቸው። ይሄ ያደረገው ማን ነው? ሆሴ የመጽሐፍ ቅዱስ ጸሐፊ።
ያዘዘው ማን ነው? እግዚአብሔር እንዲህ አለኝ ይላል። ስለዚህ ጊዜያዊ ጋብቻ ሲያጋባ የነበረው በ15 ብር ማን ነበር? አምላካችሁ ነበር። ይሄን ይዛችሁ እኛ ጋር መታችሁ አታውሩ። ቀጣይ ናዲር ሰው አለ አይታየኝም። ጨምርበትና ወደ ቀጣይ ሰው እንለፍ። ደግሞ ያረጀና የፈጀ ሙግት ይዘው ማምጣታችሁን ፕሊዝ ተሻሻሉ እስቲ ክርስቲያኖች። ሀይቃ ወላሂ ሁሉ ጊዜ የሆነ ጥራዝ ነገር ይዛችሁ አትምጡ። አትሊስት ጨርሱት እስቲ በቃ እስቲ። ከዛ በኋላ ምን አለ እቺም ብቻ እስከዚች አንብባችሁ የምትመጡት ነገር ኢቭን ራሱ የእንግሊዝኛውን ትርጉም ራሱ ሸምድዳችሁ እንደመጣችሁ ማሳያ ነውና የውመል ቂያማ ድረስ እንደተከለከለ ይኸው ሰሒህ ሙስሊም ላይ ተቀምጧል። እሺ ወኢነላህ ቀድ ሐረመ ዛሊከ ኢላ የውሚል ቂያመቲ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም ሰሒህ ሙስሊም 813 ላይ ይኸው ኪታቡን ነው ማሳያችሁ ቀጥታ ማለት ነው። እኛ ሙስሊሞች እንዲህ በመረጃ ነው የምናወራው እና ስታመጡ ማንኛውንም ነገር ጨርሱት። አትሊስት አሁን ይሄ ልጅ ምን እንደሚል እዚህ ድረስ አላወቀም። በቃ እቺ ምን እንደምትል አላወቀም። ከዚህ ሸምድዷት አስነቦ 3-4 ቀን ምናምን የመጣው ይሄ መሰል ተግባሩ ደግሞ ማጋር እንዳለ አይተናል። በ15 ብርና በስንዴ ነው እንግዲህ ሴቶችን በዛ መልኩ ለተሰራ ወንጀል ሌላ ወንጀል ነው እንግዲህ የሚያዘው ማለት ነው እግዚአብሔር። ይሄ በጣም ነው የሚያሳዝነው። ይሄው አርሰናል አለህ መሰለኝ። ቀጥል። ከአርሰናል በፊት ወሳኝ ሰው መጥቷል። አይ ቲንክ ኤንኤድዜድ እንዴት ነህ? ሰላም፣ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ሰላም አለይኩም ብያለሁ። ሙስሊም ሰላም፣ እንዴት ናችሁ ብያለሁ። ወአለይኩም እንዴት ነህ ወገናችን? አለን። ሰላም ነው፣ ሁሉ መልካም፣ ሁሉ ሰላም። እኔ ያለው ምንድን ነው ኤንኤድዜድ በጣም ጠፋ። በሰላም ነው? እኔ በጣም ተጣልቻለሁ አንተን። ምን ነው? በቃ በጣም ተጣላሁክ። ምን ነው? ኧረ ንገሩን እንታረም። ጠፋ እንኳን ሳትለኝ በጣም ይገርማል። እኔም ዛሬ ጋር እኮ ላይቭ ገባሁ። ስልክ አታነሳ ስደውልልህ። በምን ደወልክ? በቃ ፈልጌ ነዋ። እኔ እንግዲህ አፉ በለኛው ስልኬም ውፍ ነበር፣ ትንሽ ርቄ ነበር፣ ለዛ ነው። ግን ሁሉ ሰላም አይደለ? ኤንኤድዜድ እግዚአብሔር ይመስገን ሁሉ ሰላም ነው። ግን ቆስጤን አልቻልኩትም። እኔ ከኤምሩ ጋር ካላወያየኝ በቃ እያለ ቆስጤን አልቻልኩትም። በቃ መቀመጫ መቆሚያ ሳጥቶኛል። ምን ትለዋለህ መሰለህ? ይህም ቦታ ቆይቀችም ብቻ እንዲመለሳ ትቀጥላለህ። ምን ትለዋለህ መሰለህ? መምህርህን ከቻልክ ይዘና፣ ካልሆነ ባለፈው ካስታወስክ አንዋር ጋር ጀምሮ ነበር ዲቤት አይደል? አንዋር የሚለው አካውንት ጋር። ስለዚህ አንዋር ጋር እወያያለሁ፣ መወያየት ይችላል። አንዋር አለ ካለ አንዋር ግባ። አይ ደግሞ ካልሆነ እኛ ጋር መጥቶ ማድረግ ይችላል፣ ቁጭ ብሎ መማር ይችላል። አይ ደግሞ መማር አልፈልግም መወያየት እፈልጋለሁ ካለ ምን ያደርጋል? እዚህ ምጣና ባለፈው የጀመረው ቶፒክ አለ፣ ቁጭ ብሎ በስነ ስርዓት ሊወያይ ይችላል። ከፈለክ ራሱ አንተ አወያየን፣ እዚህ መጥቶ በስነ ስርዓት የሚያወራ የፈለገ ወገን። ማን ያልከው ሰው የሆነ ሆኖ ረሳሁት። ቆስጤ ያው ቅጽል ስሙ ተሳዳቢ ይባላል። ያው ቆስጤ ነው የሚባል። ቆስጤ የሚባል መጣ። ቆስጠንጤኖስ መሰለኝ። ያኛው ቀይ ፕሮፋይል ያለው ልጅ ባለፈው ከአኗር ጋር ተወያ። ለጨዋታ ክል እናውቀዋለን። ለማንኛውም ብቻ ግን ንገረው። አሁንም አይ ቲንክ ከስራ ያዳምጣሉ እኮ አሉ። ወላሂ ከስራ አሉ አለ ስላለ ነው እኮ የምናገረው ስላለ ነው። ቆስጤ የሚባል አንድ ያክፍል ሄዶ ተምሮ ይምጣሽ። ኢምራን አይመጥነውም። لا عادي لا انا لا تقول والله ما يمتنهم ابروميس ነው የምነግርህ። لا نعم ኧረ ተይ በጋ አምላክ እባክሽ ተይ በጋ አምላክ እንደው እነ ኤልዜድ ሐቢቢ እስማኒ እኔን አዳምጥ፣ ችግር የለውም። ምን ታደርጋለህ መሰለህ? የትኛውም ክርስቲያን ልንገርህ ከሊቅ እስከ ደቂቅ ማለት ነው። ከስር ያሉት አሁን እነዚህ የጠራቸው ስማቸው አያዝም። ከስር ያሉት ልጆች ማለት እነሱ የሚምጡ እሺ። ስለዚህ ምን ትለዋለህ? ና ኢምራን ቤቴ ላይቭ ነው ና በለው እሺ። ከዛ በኋላ ምን ያደርጋል? መጥቶ ኢንሻአላህ ትምህርት ከሆነ እኛ ወላሂ ስናስተምር ችግር የለብንም። የዚህ በነፃም ቢሆን እናስተምራለን። አምላኩን ማሳቅ አምላኩን እናሳውቃለን። አይ ደግሞ ሙግት መወገት ይችላለሁ ፈሪያ ተፈضل በደንብ አድርገን ማስተማር መላክ እንችላለን። ሚላ ስነ ስርዓት መኖር ይባል ነገር አለ። አታስብ። ሁሉም እኛ ከሄደ አለን ለሁሉም መርፌ አለ።
እና አንዋርም አለ። አንዋር አይ ቲንክ ባለፈው ጀምራችሁ ወጥቶ አይደለ? አዎ። ከዛ በኋላ ማስረጃም አለኝ ቤቱን ከፍቶ ሲያለቃቅስ እንደነበር ማስረጃ አለ። ላ አያስፈልግም። ያ በቃ አንዋርም አለ። እንግዲህ አንዋር እኔ አውረዋለሁ ስላለ ይምጣ። ግን እኔ ቃል ልግባላችሁ፣ አይታችሁ ከሆነ እኔ የውይይት ጥሪ አቅርቤያለሁ። እኔ ጊዜ ደርሰዋል የውይይት ጥሪው። አዎ ደርሰው ከሆነ ከሊቅ እስከ ደቂቅ ያላቀረብኩለት አካል የለም። ለጴንጤዎችም አቅርቤያለሁ፣ ለኦርቶዶክሶችም አቅርቤያለሁ። ኢቨን ለኦንሊ ጂሰስ አዳምጠኝ፣ ለኦንሊ ጂሰሶች ራሱ አቅርቤያለሁ። ግን ደፍሮ ሊወያይ የቻለ የለም። እና አሁንም እንደው ኤንዜድ አንተ ግንኙነቱ አለ ከነሱ ጋር። ስለዚህ እንደው እባክህን ኤንዜድ እንደምንም ኮስት እንዲገባ አድርጋቸው እስኪ በአላህ ተወያዩኑ በላቸው። እሺ እንግዲህ ያው ምን አለ መሰለክ እንግዲህ ካሁን አኝከው ተፉክ እንደዚህ ሆንክም እያለኝ የሚያወያይ ብለው ሁላ ያፈሩ ኢምራን እንኳን የምኮራበት በቃ ይኸው በቃ እንትን አላለ። እኔ እውነት ለመናገር ስደውልልህ አላነሳም እንትን አላልከኝም። ከዛ ያው አንተ ጋር አልደረሰም በዛ ሰዓት አልተመቸም፣ አይቻልም፣ ቪዲዮም አልለቀቅም ነበር ማለት ነው። ነገር ግን አሁን ስላለ ያው እንግዲህ በውስጥም ስለጻፈልኝ የጻፈልኝ ስለነበረ ትናንትናም ዛሬም ጽፎልኛል። ያው እንግዲህ አንተ ፈቃደኛ ከሆንክ እንግዲህ ያው ሰምተሃል ቆስጥሽዬ ወንድም አለሜ እና ያው ከፈለከው ሰው ጋር መወያየት ይችላል። ሰላም አለይኩም ኢብሩ፣ አንድ ሐሳብ ልናገር። ወአለይኩም ሰላም ወራህመቱላህ። ይሄ ቆስጤ የሚባለው ልጅ ማለት ነው ምንም እውቀትና የመጨረሻ ማህየም እንደሆነ በብዙ አይነት ነገርና ረመዳን ሐቢቢ ላላ ስማ ተጥቶ አያስፈልግም። እውቀት አላቸው እኮ የለም ላላ አያስፈልግም። ተዋቸው እንደዚህ እኛ ብለን ማስጠቀም አንሰራላቸው ብቻ ትልል ነበረ ላላ ሐቢቢ ላላ አይሆንም፣ አያስፈልግም። እንደዛ ሰዎች አያስፈልጉም። እኛ በደዛ ፎከስ አናደርግም። ዜድ አኺረል ከላም የንግግር መጨረሻ አንተ ልታመጣ የምችል እንደው እመጣለሁ አለ አካል አለ ነው። በቃ ቆስጤ ነው እየፎከረብኝ ያለው ቆስጤ ነው። ቋግሚ ድረስ ስለሆነ ንግግራችን እንደው ቀጠሯችን 2 እና 3 ነው ቀጠሯችን። ለቀጠሮ አይደለም ለቀጠሮ አኖራለለት ለቀጠሮ ሳይሆን አሁን ምን ትለዋለህ? ያው ላይቭ አለ ይግባ خلاص። ስለዚህ ምን ትለዋለህ? ያው አይ ቲንክ ከስለ ያዳመጣ ብለሃል። ከስለ ዲያቆናት ያዳመጠ ነው፣ በዛኛው አካውንቱ ያዳመጠ ነው። በቃ ዲያቆናት እያዳመጣችሁ ከሆነ ተሳላቢዎቹም ሁሎችም ከሰላላዮች ተማሪዎችም ሁላችሁም እያዳመጣችሁ ከሆነ ማለት ነው ገብታችሁ ልትወያዩ የምትችሉ ከሆነ ያው ፈረሱም ሜዳውም አለ። ኑ ዲያቆንም ጳጳስም ካላችሁ ነው ከሰላላችሁ እንዳሁኑ ስማቸው የሚያገዙ ሰዎች አሉ። ቆስጣ ምናምን የሚባሉ እነሱን ካላችሁ ታሉ ተፈضሉ ተምራችሁ እንልካችኋለን፣ አታስቡ። እሺ ስለዚህ ንገረው በደንብ አድርገህ አስረግጠህ ንገረልኝ። እሺ ዜድ እኔማ ታዛዥ ነኝ። እኔማ አስረግጬ እናገራለሁ። ያው ታዛዥ ነኝ፣ ግን ያው ታዛዥ ነኝ። በቃ እሱን አድርግልህ። ሌላ ሀሳብ ግን የለም። ዲያቆን ጳጳስ የለም። ምንድን ነው አንተ አታብዛው። ጳጳስማ አትበልተው እንዴ! ጳጳስማ ይቅር። እሺ መጋቢ ይቅሩና የኔን ክብርማ አትንካተው። ተው እንጂ እንደው ለእኔ እንኳን አስብልኝ። ሌሎችም ተዋቸው፣ ለእኔ እንኳን አታስብልኝ። እንትን አለ ዲያቆን አለ አሉ። በቃ ያው እንግዲህ እንትና ቆስጤ ያለ አይደል? ያው ድቁና ተቀብለዋል እነሱ ከስር እኮ ናቸው ሐቢቢ። እኛ ጋር እኮ እዚህ የተማሩት ነው ጽር እንዴ መምህር ነው። ያው ድቁናም ተቀብሏል። ዲያቆን እኔ ጋር ቪዲዮ ገብተው ዲያቆን አይደለሁም ብሎ መስክሯል በቀደም። አይ ነው ክዶ ነው ላላላላ ክዶም ከሆነ ዲያቆን አይደለም ይነሳል። ዲያቆን አንድ ሰው ድቁናውን ከካለ ዲያቆን አይደለም፣ ከዛ በኋላ አይካድም። ሁለተኛ ደግሞ ሐቢቢ ዜድ ከስር እኮ የሚማሩ ልጆች ነበሩ እኮ እኛ ጋር ቁጭ ሁሉም እኮ አሉ። አሁንም እኮ ስማቸውን ጥሩልኝማ ታዳጊው አሉ፣ ብቻ እንደዚህ ከስር የሚያዳምጡ ወላሂ አሉ። አሁንም ራሱ ይጽፋሉ፣ ዝም ብላችሁ በፌክ አካውንት ይኖራሉ። እና ዲያቆን ብቻ ግን ዲያቆን አለ፣ ዋና ዲያቆን ወይም ደግሞ መጋቢ ምናምን አሉ። ያው ነው ብዬ ነው ያው ነኝ ስላለኝ ነው። እሱም እንደዚህ ነው በአንደበቱ ብሎኛል። በቃ ያው ጀመረ ውሸት የሸወዱ ነው ሐቢቢ፣ እየሸወዱ ነው። አትመናቸው። በቃ አንተ ፍቀድልኝ፣ ምን ችግር አለው? ፍቀድልኝና አሁን አንተ ፈቅደልኛል አይደል? በቃ አሁን በቃ እስኪ ይፈር። በቃ አሁን እኔ ምን አለ መሰለህ
ይፈር። አሁን በጣም አሁን ሪከርዶች ብዙ ሪከርዶች አሉ፣ ብዙ ሌሎችም ነገሮች እነሱን ለማውጣት ራሱ በጣም ያው ብዙ ጊዜ እንትን እያለ ነበርና አሁን ላይ አንዳንድ ነገሮችን ፖለቲካ እየሰራ ስለሆነ አንተ በቃ አቅርብለት የውይይት ጥሪ በቃ አንተ አቅርብለት። እኔ ግን በስርዓት በማንም አይደለም ለማንም ሳላዳላ በስርዓቱን ይዞ እንዲወያይ ባለንጋ ሳይሆን ማለት ነው በአጩሜ እየገረፍኩ ነው ስርዓት አስይዤው ማለት ነው እንትን ምረው ማለት ነው በደንብ በስርዓት ኤንዜድ አንዴ ኢምራን በሚገባ ነግሮሃል መንገድ ያለበትን ነገር እንኳን ከኢምራን ጋር ይቅርና ከአንዋር ጋር ራሱ ለሚወያዩ ውይይት ገና ተነጋግረን ነው። አሁን እዚች ጋር እኛ ርዕስ ይዘናል፣ የተለያዩ ትምህርቶችን እየሰጠን ነው። ለድንችና ለቆስጣ ርዕስ ሰተን የምናወረበት ታይም ስለሌለን ኢምሮ የሰጠህን መልስ ይዘህ ፕሊስ ወደ ኔክስት ነገር ብንሄድ ምን ትላለህ ኢምራን? ናምናም አንዴ እዚህ ጋርም አስረግጬ ልናገር ለሁሉም ትምህርት እንዲሁ ማለት ነው። እሺ አንደኛ ሊወያይ የሚችል ዲያቆን ሙአደብ የሆነ እውቀት ያለው አካል ካለ እኔ በየትኛውም ሰዓት ለመወያየት ዝግጁ። ለዛ ነው ደፍሬ ማለት ነው ደፍሬ ፈርተውኝ እንኳን እያለ ለጴንጤዎችም ለኦርቶዶክሶችም ለሁለቱም በአንድ የውይይት ጥሪ ያቀረብኩት ለሁለቱም ለጴንጤም ለኦርቶዶክስም ቪዲዮ አሁን ድረስ አለ። ኦልሞስት ወደ 60 ሺህ ላይ ካለው በጣም ብዙ እይታ አለው። ስለዚህ የውይይት ጥሪ አቅርበናል፣ ሙአደብ ለሆነ ለሚመጥን አካል ማለት ነው። አክቹዋሊ እነሱም መካከለኛ ያሉ ናቸው፣ ግን ችግር የለውም እናወራቸዋለን። ለምን ቢያንስ እውቀት አላቸው ተብሎ ስለሚወራ ማለት እውቀት እንደሌላቸው ለማሳየት። ስለዚህ ኤንዲዜድ ቪዲዮ ሂደህ ተመልከተውና ጀዛከላህ አናውና ተልቁት ያው ቀርቦላቸዋል። እነዚህ አካላት ከነዚህ አካል መርጠህ የተቀበለ ካለ ይዘህና አተልቁት አንዴ አንዋርን ያቸው ከነፈቷቸዋል። ጴንጤዎችም አሉ ኦርቶዶክሶችም አሉ። ጨረስም ማለት ነው። ሁለተኛ ደግሞ ከስር የሆኑ እየመጡ የሚማሩ ሰዎች አሉ። እነሱ መማር የሚፈልጉ ካሉ ምን እናደርጋለን መሰለኝ ኤንዲዜድ በየትኛውም ሰዓት እኛ ጋር መጥተው እንዲማሩ እናደርጋለን፣ በውስጥም እዚህም ማለት ነው። ይሄ ሁለተኛ ነው። ሶስተኛ ደግሞ ምን አሉ ተሳዳቢዎችና ከስር ያሉ አሉ፣ ከስር ያደጉ ገና ማለት ነው ከኛ እንትን እያዳምጡኛል የሚውሉ ሰዎች አሉ። እነሱን ደግሞ ምን እናደርጋለን መሰለህ ችግር የለውም እኔ ኢምራን ፈቅጅልህ አንተ ፈቅጅልህ ያው ይምጡ። እሺ ከስር ያሉ ተሳዳቢዎቹ ምን ታደርጋቸዋል? አሁንም የጠራኸው ስሙ ማን ነው ብቻ የሆነ ይዘሆናና እዚህ ያው ኢምራን እዚህ አወራለሁ። አይዋ በቃ ስሙ አውቀዋለሁ። እሺ ስለዚህ ይዘሆናና እዚህ እወያያለሁ ስላለ በፌክ አካውንት ከምታዳምጡ ግቡ በለው። እሱ ብቻ ሳይሆን በሙሉ ዲያቆናት ከስር የሚሳደቡ አሉ። እንደዚህ ያው እነሱ እንደዛ አድርጋቸው። እሺ ኤንዲዜድ መፍሁም ግልጽ ነው ሐሳቤ ነው። ግልጽም አይደለም ግን ያው እኔ ኢምራን አንድ ነገር ልንገርህ፣ እውነትን እውነት በለው ሐሰትን ሐሰት በለው ነው። ማንኛውም በፈጣሪ ሐሰት አይፈቀድም አይደለ? እሺ ስለዚህ ከአሁን በፊት ማንኛውም ሰው ብለሃል። እኔ አሁን እዚህ ጋር የዘረዘርካቸው ኦልሬዲ አሁን ለምሳሌ የዘረዘርካቸው አሉ። ከኛ ቀሲድ በኩልም ብቻ ነው የማውቃቸው። እሱ ኢትዮጵያ ውስጥ አይደለም ከሀገር ውጭ ነው ያሉት ማለት ነው እሳቸው ማለት ነው። ዲቤቱ ግን ኦንላይን ነው ሀቢቢ። አይ ዲቤቱ ኦንላይን ነው ነው። አይ ገብቶኛል። እሱማ ነው ግን ብዙ ማለት አላውቃቸውም። አብዛኛው ደግሞ ያው አጥማቂያንን ሲዘልፉና ሲሳደቡ ስለሆነ ብዙ ነው እነሱ እንትን አላቸውም ከኛ ውስጥ ያለው እንትን ስለሚሉ ማለት ነው። ግን እዚህ ጋር ግን አሁን አንተ ለስድቡ እኮ አልኩህ እኮ ስድብ አንድ እርምጃ አንድ ስንዝር ቢራመድ እኔ አላራምደው። ስለዚህ እኔ ደግሞ እዚህ ጋር የሆነ እንትን የሚልብኝ ነገር ስላለ ማለት ነው። አሁን በጣም እንትን ብሎ ነው ቪዲዮ ሁላ አንተም እዚህ ጋር ቪዲዮ እየተጠርቷል፣ ስሙ እየተጠርቷል። የማንኛችሁን ነው ማምኑ። ስለዚህ ተቀበለው ውይይቱን። ስለዚህ ውይይቱን ተቀብለህ ውይይት የምታደርጉበትን ቀን ልንገረው። ከኔ ጋር አሁን አይጥና ድመት ነን በነገራችን ላይ ያው መስማት ስለምፈልግ። ኦኬ ኤንዲዜድ አንደኛ ላስታውስህ፣ ሜቢ ረስተው ከሆነ ማለት ነው አንተንም ሰድቦሃል፣ ተጣልታችኋል። ላስታውሳችሁ ብዬ ነው ባለፈው አንዋር ጋር ስትወያዩ ማለት ነው። አንደኛ። ሁለተኛ እቺ ነገር በደንብ አድርገህ አዳምጠኝ እሺ ሀቢቢ፣ በደንብ አድርገህ አዳምጠኝ። ቲክቶክ ላይ የሚባል ነገር አለ፣ ደረጃ የሚባል ነገር አለ። በየትኛውም ቦታ ብትሄድ ምን አለ? ደረጃ የሚባል ነገር አለ። ከስር ያለ ለመፈመስ እንዲህ የሚንጠራራ በስድብ እንትኑን የሚገነባ ሰው ጋር አንተች እኔ አላፈመስም። እሺ እንደዛ ሰው ሰዓትም ማፈጫ። አሁን ራሱ የማወራህ እኔ አክብሬህ ነው፣ አንተ አክብሬህ ነው። እሺ ሀቢቢ፣ ለምን አንተ እስካሁን ብዙ ዲያቆናትን ለማምጣት ሞክረሃል፣ ብዙ ቤቶችን አሳልፈናል። ስለዚህ በደንብ እንዲገባ ብዬ ነው። እሺ ምን የሚባል ነገር አለ? ደረጃ የሚባል ነገር አለ። አሁን የጠራቸው ማለት ነው። ይገርመሃል፣ እኛ ንጽጽር ከጀመርን በኋላ ማለት ነው ከ3 ከ4 ዓመት በፊት ምን ያደርጉ ነበር? ከስር ይማሩ ነበር። ወላሂ አስታውሳለሁ። እኔ ከስር ያዳምጣለሁ። እኛ ኮትኩተን ያሳደግናቸው።
አሁን እነዚህ ጋር ቀረብ ይባል ተገቢም አይደለም፣ ህዝቤንም መናቅ ነው ብዬ አስባለሁ። ስለዚህ እውቀት ያለው ይምጣና ይወያይ። ያው እዚህ ጋር ተደርድረውልህ ፎቶቸውን እነዚህ እንደማንተ ምን አልካቸው? እነዚህማ እኔ አልወዳቸውም ወይም ደግሞ እኔም የማውቀው ቀሲስ ድበኩል ብቻ። ቀሲስ ድበኩል ይምጣ፣ ላም ይምጣ፣ ከስራ ገለት ቀሲስ ድበኩል ከስራ ያለው ይምጣ እሱም። እነዚህ ደግሞ አይ እኔ አላቃቸውም ይሳደባሉ፣ ተዋቸው እነዚህና ምን ታደርጋለህ? ሌላ ቄስ ካለ ቄስ ይቅር፣ በቃ ቄስ ይቅርና ስነ ስርዓት ያለው ዲያቆን ይዘህ ዲያቆን ብቻ ችግር የለው እውቀት ያለው። ባለፈው ካስታውስ ላይቭ ላይ 7 ዲያቆን ተወያይተናል፣ በባለፈው ዘመቻችን ማለት ነው። 7 ዲያቆን ታስታውሳለህ ነበር ከዛ ሰዓት። ስለዚህ አሁንም ያው ተጨማሪ አቅማ። ስለዚህ 9 ነው፣ ሌሎችን ረሳቸው። ገብቷል እንዴ? ያው 2 ቀሲስ ናቸው። እሺ ብቻ ያው 9 እናርጋቸው። እሺ 2 ቀሲስ አሉ፣ ቀሲስ መጋቢ ብሉ ሐዲስ ኤልያስ እና 1 ቀሲስ አሉ። በቃ 9። እሺ ስለዚህ 10ኛ ካለ እንደውም 10 ይሞላል። እኔ እንደዚህ 10 እንዲሞላ ይዘህና ግን ደግሞ ከስላሉት ኡፉፍ እነዚህ ገና የሚጣሩ ልጆችን ማለት ነው እኛ እናፈምስም። ሐቢቢ ሲጀመር ሁሉ ጊዜ እኮ ከኛ እኮ የሚያዳምጡት ሐቢቢ እኛ የሚያዳምጥ ሰው እንዴት ነው አንተ እዚህ ጄ ምን ላስተምር ነው እንዴ? ወይም ደግሞ በውስጥ ይግባና ይማር፣ ችግር የለም። የትምህርት ግሩፕ እኮ አለን እኛ። ባይ ዘ ዌይ እኔ እዚህ ጋር ልንገርህ የትምህርት ግሩፕ አለ። የትኛውም አካል ሊማር የፈለገ ካለ ይማር። በፌክ አካውንት ይመጣሉ። አሁንም ከፈለጉ ይምጡ። እሺ እና በደንብ ገብቶሃል ሐሳቤ? በቃ ገብቶኛል። አብሽር። በቃ ስለዚህ አንተ ዲያቆን ፈልግ ተሳዳቢዎች ከስር ደግሞ እንደዚህ ያሉትም ማለት ነው ብዙ ናቸው። አይ ቲንክ ስማቸው ራሱ አያዝም የሆነ የተመተተ ስም ያላቸው ካሉ እነሱን ገስት ላይ ያምጡ። ያው ግን እኔ አሁን ላስተምር አሁን ቅድም ስድቡን ስላልከኝ እኔ ባይዘ አሁንም በቅርብም ሁሌ እንደሰደበኝ ስለሆነ እኔ ሪከርድ አለኝ። በነገራችን ላይ ላይቭ ላይ ሪከርድ ስለማድረግ የሰደበኝን ሪከርዱን ይዤዋለሁ። ያ ብቻ ሳይሆን ማለት ነው እንደሰደበኝ ያውቃለሁ። ስለ ስድቡ ደግሞ እኔ አልጨነቅም፣ እንትን የምልበት ነገር የለም። ግን ያው ላስተምር ስላለኝ ያው እንግዲህ እኔ ጋር አሁን ቤት ይመጣል ይገባል፣ ላስተምር ይለኛል ስለ ቁርአን። ምን ልበለው? ምን ትለዋለህ መሰለህ? ቁርአኑ የሚያውቁ አሉ እና ማታ ሂጅ ልምጣ በለውና ይዘውና እዚህ ምን ይመስላል? ልምጣ ስልኩ እንትን አንልም አላቸው። ግን እሱ እኔ ጋር ገብቶ ላ ሐቢቢ እስማኒ አይገባህም እንዴ? እኔ እንደዚህ ሐቢቢ በደንብ አጋዳምጠኝ። የትኛውም ተሳዳቢ ሊወያይ ሐሳብ አለኝ የሚል ሊማር የሚፈልግ ካለ ይምጣ። እኔ ለሁሉም መርፌ አለኝ፣ ሁሉም የተዘጋጀ መርፌ አለ። ዝም ብለን አንቀመጥም እዚህ። ስለዚህ ላይቭ ላይ ይዘሁን አንተ ገባ እኔ ንዜት የትኛውም አካል ከስር ያሉ ይዘህና። ግን ደግሞ ውይይት ደግሞ ከሆነ 10ኛ ዲያቆን ይሄ ካልገባ ከባድ ነው። እሺ አይ ቲንክ ሚውት ነው በቃ ኢንሻአላህ። ዋናው ግን አሁንም እባካችሁ ዲያቆናትና ጳጳሳት ልትወያዩ የምችሉ ካላችሁ ኦርቶዶክስ ነው የፈለጉት ጴንጤዎች ወይ ተጠርታችኋል፣ ግን ደግሞ ጠብቁ ጊዜያችሁን። ዲያቆናት እውቀት ያላችሁ አካላት ልትወያዩ የምችሉ ካላችሁ ኑ። እናመሰግናለን። እኔ ዲዜት አንተም አላህ ሂዳያ ይስጥህ። ከጎንነን ሐሳብ ካለ ምናምን እንቀበላለን። ያው ሚውት ከማድረግ በቃ ተብሎ ኮሜንት ላይ ቢላሂ አለይኩም እኛ ለሁሉም አካሂዳለን። እሺ አታስቡ፣ ይበቃናል። ወደ ቀጣይ እሺ ሆሴ እንዴት ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። እንዴት ነህ ሆሴ? አለን። ምን ላይ ደረስክ? አሁንም ኦርቶዶክስ ላይ ነህ? አሁንም ራሱ ቅር ብሎኝ ነበር ትንሽ። ወላሂ ቅር አለ? ምኑ ቅር አለ? አይ ቆስጠንጢኖስ እኮ በጣም የተማረ ሊቅ ነው፣ ጎበዝ አሉ። ስም አትጥራ አሉ። አይ እንዲህ ስታወሩት በቃ እንደዛ ከሆነ ይዛቸውና አሰልፈህ ይዛቸውና የአይጥ ምስክር ድንቢጥ ናት አሉ። ጉድ እኮ ነው። እሺ አሁን እንደው ጥያቄ ነበረኝ ሆሴ። ላቅጠው ጥያቄን ሄደ አትረዱ ላ ቁማችሁ ሀሳብ ተወያዩ። እሺ አፎን ግን ሐናን አቋርጥሻለሁ። ኢምራን የቅድሙን እንትን ያልከውን የገዛውን ያልከውን አንዴ ትገልጥልኛለህ? ምኑን? ትንቢተ ኢሳይያስ የገዛውን ያው እዚህ ጋር ከስር ለምን አንተ አትወያይም እያሉኝ ስለሆነ ስለዚህ እሷን አንዴ ትንሽ እንትን ስላለችብኝ ያው ከፍቼዋለሁ። እንደዚህ ይላል እግዚአብሔር እንዲህ አለኝ፣ እስራኤላውያን ወደ ሌሎች አማልክት ሄደው የዘቢብ ጥፍጥፍ ማቅረብ ቢወድ እንኳን እግዚአብሔር ይወዳቸዋል። አንተም እንደዚሁ
ፍቅረኛ ወደ አላት አዳምጠኝማ። እግዚአብሔር ምን አለ? ሁሴን ነብዩ ሁሴን የራሱን ነብይ የራሱን አውዙ ቢላ ምን አለው? አንተ ፍቅረኛ ወደ አላት አመንዝራ ሴት ሂደህ ውደዳት። ፍቅረኛ እኮ አላት፣ ዝሙተኛ ናት፣ አመንዝራ ናት። ሂደህ ውደዳት፣ አፍቅራ፣ ተፋቀሩ ይላል። ብልግና ሊያሰራቸው ማለት ነው። ከዛ ቀጥሎ ምን ይላል? ስለዚህ አለ በ15 ብር በ150 ኪሎ ገብስ ገዛኋት ይላል። አንተ ገዛት በብር። አየህ ማን ነው? ነብዩ ሁሴን ያንተ ነብይ፣ የመጽሐፍ ቅዱስ ጸሐፊ ነብይ። ደግሞ እኮ የሚገርመው መሰለህ እኔን ዜድ ያሸጠው ማን ነው? እግዚአብሔር ነው ያሸጠው። ምን ተሻለ? መልካም እንደዚሁ ፍቅረኛ ወደ አላትም አመንዝራ ሴት ሄደ ውደዳት አለው። 4 ነጥብ ዘግቷል አይደለ? ስለዚህ ፍቅረኛ የሚለውን ቃል አንተ ያላት ሲ ውደዳት የሚለውን ቃል እንደምንድን ነው የተጠቆምከው አንተ? አውዱ ትርጓሜውን አውቀዋል ይምራል? እስኪ ትርጓሜውን ነገኛ የምናውቀው መውደድ ያው ግልጽ የሆነ መውደድ ነው። የተፈለገበትም ፍቅር ነው፣ እንዲጋቡ ነው አላማው። ግን የሚገርመው ነገር ምንድን ነው? ፍቅረኛ እኮ አላት። ፍቅረኛ አላት፣ ዝሙተኛ ናት። እግዚአብሔር ምን አለ? ዝሙተኛ አላለም። ዝሙተኛ አላለም ማለት ከአንተ ጨምር። አሁን ከኔ ጋር እና ከሌሎቹ አመንዝራ ማለት ማለት አመንዝራ ሴት ናት። ያቺ ሴት አመንዝራ ሴት ናት። ፍቅረኛ አለ። አመንዝራ ቆይ አንዴ አሉ ስማኒ። አመንዝራ ማለት ዝሙት ነው አይደለም? እሺ ቀጥል። እሺ አመንዝራ ዝሙት ነው። እሺ አመንዝራ ዝሙት ነው። አመንዝራ ሴት ዝሙት የምትሰራ ሴት ማለት ነው። ስለዚህ እግዚአብሔር ምን አለ? ዝሙተኛ ሴት አመንዝራ ሴት ጋር ሂደህ ውደዳት። ያ ፍቅረኛ እኮ አላት እኮ ፍቅረኛ እያላት ዝሙተኛ የሆነች ውደዳት አለው። ከዛ ሆሴዕ ምን አደረገ? ሄደና ስለዚህ አለ የእግዚአብሔርን ቃል ሰምቶ አለ በ15 ብር ገዛኋት አለ። በ15 ብር ቻባረገት አየር ላይ በብር ነብዩ። ይሄ ያደረገው ማን ነው? እግዚአብሔርና የመጽሐፍ ቅዱስ ጸሐፊያን። እንዴት ነው አምላክ ሴት ልጅ በ15 ብር የሚያስጨበጭበው? እኮ አሁን አንተ እንደዛ ነው የተረዳኸው ይምራን? መጽሐፉ እንደዛ ነው ያለው። በ15 ብር ገዛኋት ይላል መጽሐፉ። መጽሐፉ አሁን እንደዛ ስላለ አሁን መጽሐፉ ቃል በቃል አንተ የተረዳኸው መጽሐፉ ይብሏል አይደለም? አንተ እንደዛ ነው የተረዳኸው። ገዝቷታል ለዝሙት ነው የገዛት ብለህ ነው የምታስበው? አይ ኖ አይደለም። ምን አለ መሰለክ ኢምራን፣ እኔ አሁን ታውቃለህ እስካሁን ድረስ ዝም ብዬ ሰማና የሆነ ነገር እዚህ ጋር ምን አለ መሰለህ አሁን ያልከኝ ነገር አለ። እኔ አሁን በእርግጠኝነትና በትክክለኝነት የምነግርህ ነገር አንተም እኔም የምናስብበት ላያችን ላይ ከሰውነታችን በላይ የተቀመጠ ጭንቅላት አለ። ያ ጭንቅላት እንግዲህ ምንድነው ልናስብበት ነው የተቀመጠው። ያ ከሆነ ደግሞ እኔም ደግሞ አሁን ለምሳሌ መጽሐፍ ላይ የሚለው ነገር ቃል በቃል የአንተን ትርጓሜ የአንተን መጽሐፍ እንደፈለገ መተርጎም አልችልም። እችላለሁ? ስለዚህ ምን ታደርጋለህ መሰለህ? ትርጓሜውን እኛ ስናነበው መጽሐፉ ያው ሴቶችን አግቡ፣ ዝሙተኛ አግቡ በ15 ብር ግዘዋል መጽሐፉ ነው ያለው። ስለዚህ አንተ አይ ብር የተባለው ተብላ በማስረጃ አድርገህ ለመቀበል ዝግጁ ነህ። እሺ ጥሩ። ስለዚህ ለመረዳት አንተ ይሄንን ብትረዳ ዳግሜ ይሄንን ነገር አታነሳም? ከተመለሰልኝ አውዱም በትርጓሜው ይሄንን እኔ ለምን እንዴት እንደሆነ በማስረጃና በማስረጃ በመጽሐፍ ቅዱስ ላይ ትርጓሜው ላይ ምን ይላል ሄዶ ካስረዱ መልሰህ ይሄንን አትገልጥም? ከተመለሰ ለምን ገልጠዋለሁ እንዴ? ከተመለሰ ተመለሰ ነው ሀቢቢ። እሺ ለዚህ መልስ ብቻ መቼ ሊያዝልህ ቀጠሮ? የፈለክበት ቀና ሁልጊዜ ከ4 ሰዓት ጀምሮ አለሁ። አይ ከ4 ሰዓት ጀምሮ ለዚህ መልስ ብቻ ለ1 ሰዓት ወይ ለ1 ሰዓት ቢፈጅ ወይ 2 ሰዓት ቢፈጅ ምንም እንትን የለም። ለምን ብትለኝ እኔ አሁን አንድ ነገር ኤምሮ እኔ አንድ ነገር ልንገርህ። በነገራችን ላይ ማለት ነው እሰማለሁ ብዙ ጊዜ ካየኝ ከ1 ወር በላይ ሰምቻለሁ አይደለ? አትካታል ጥሩ ነው። በቃ ከ1 ወር በላይ ስሰማ ደግሞ ምን አለ መሰለህ ሌላም ቦታም እንደዚህ ሄጄ እሰማለሁ። ያንን ነገር ስሰማ ያያስኳቸው አለ። ልክ አንተ ይሄንን ከሆነ ያልከው ያን ትርጓሜ እንዴት አድርገህ ትተረጉማለህ የሚለው ያንተን መጽሐፍ እኔ እንደፈለገ መተርጎም ከቻልኩ አንተም የኔን መጽሐፍ እንደፈለገ ትተረጉማለህ ማለት ነው። ይሄ በቅንነት ነው የምነግርህ፣ በመነቋቆር አይደለም። ገብቶሃል? ስለዚህ አሁን ምን አድርግ መሰለህ እኔ ልጅ ስናሳጥረው ማለት ነው
አንተ ብቻ ማለት ነው መልሱን ፈልገህ ይዘህና ትክክለኛ ነው ያውቅ ይዤ እንትን እላለሁ። እኔ ገስት ላይ አስገብቼ ልክ እንደባለፈው አንተ ትገባለህ። ገስት ላይ አስገብቼ በትክክለኝነት በእርግጠኝነት ይመልሱልሃል። በቃ ያላ እሱ እናያለን። ይሄ ግን በአንተ በፈለገ መንገድ ተርጉመ ግን ማስረጃ የዛ ደግሞ ለአንተ ደግሞ ማስረጃ ሁለቱን አንተም ታስረዳለህ እነሱም ያስረዳሉ። አሁን አንተ ይሄንን ያዝ፣ እኔም ደግሞ እዚህ ተመሳሳይ ያስኩት አለ ከቁርአን ላይ ማለት ነው ያስኩት አለ። አይ ቁርአን እንደዚህ ለማክቹአሊ አይ ኖ ያንን ያስኩት ስላለ ያን እንዴት እንደምትተረጉመው አንተም ታስረዳናለህ፣ እነሱም እንዴት እንደሚተረጉም ወይም ደግሞ እኛን ያስረዳዋል። ፈቃደኛ ነህ? ፈቃደኛ ነኝ። በጣም ደስ ይለኛል። በጣም ደስ ይለኛል። ስለዚህ ምን ታደርጋለህ? ላሳጥርልህ። አንተ በፈለክበት መንገድ የፈለከውን ሰው ተጠቅመህ መልሱን ይዘህና ጥያቄን ታቀርባለህ። خلاص መልሱን እኔ አይደለም ይዤልህ መጣ። ይኸውልህ ተረዳኝ። አሁን ምን አለ መሰለህ፣ አንደኛ ምን ብለሃል? አሉ ብያለሁ። እኔ አዳምጠኝ አሉ አዳምጥ። አንተም የፈለከውን ሰው ነው ያልኩት። በደንብ አዳምጠኝ። አንተም መልሱን ካገኘው መልሱን አገኘኸው። አንተም ሌላም ሰው መልሱን ካገኘው ለምን መላ የዓለም ክርስቲያን ተሰብስቦ መልሱን አይፈልግም? ችግር የለብኝም እኔ ብቻ ግን መልስ ይዛችሁ ነው። መፍሁም ግልጽ ነው። ኤምሩዬ እኔ አሁን እኔ ጠይቄ እንትን ብያለሁ። ምን ብለሃል መሰለህ ቅድም እኔ ከሚመጥነኝ ሰው ጋር ብለህ ቃል ነው ገብቶሃል አይደል? ቃል ነው። ቃልህ እስከሆነ ድረስ ቃልህን አከብርልሃለሁ። አንተን የሚመጥን ሰው እስቲል መምህር የሆኑ ገብቶሃል አይደል? ከአንተ በታች ሳይሆኑ ከአንተ በእኛ በቤተክርስቲያን ለምሳሌ አንተ ባለበት ኡስታዝነት እኔ ስለማለቅ ገኛ ግን ቤተክርስቲያን ግን መጽሐፉን የሚመለከታቸውን መምህር አንጥቼ ነው አስቀምጬ ለዚህ መልስ የምሰጥህ። ከዛ ግን አንተም ደግሞ የዛን መልስ ትሰጣለህ። አዎ ቃሌ ነው። ቃል ለሰማይ ለምድር በቃ በጣም ቃል ለሰማይ ለምድር ችግር የለውም። ያቆም ማደብ የሆነ ይዛና ኢምሪ የፈለኩትን አይደለም። ይኸውልህ ኢምሪ እኔ ለምን አለ መሰለህ እኔ አሁን ቅድም ነግረኛል እሰማለሁ። በቃ አየህ ይሁን እሺ በቃ ቃልማ እንደዛ በቃ እንሽዋል። በቃ ይዛና ብቻ ችግር የለም። አንተን ማሳነስ አልፈልግም። ለምን በቃ እኔን የሚመጥነኝ ስላልከኝ አንተን የሚመጥን አምጥቼ ለዚህ መጽሐፍ ብቻ መልስ ነው። እሺ ኢምሪ እሺ በቃ ችግር የለብንም። አየህ ተቀብያለሁ። በቃ በጣም እንወዳለን እና እናመሰግናለን። እኔ በጣም ወዳቸዋለሁ፣ ሁላችሁንም ወዳቸዋለሁ፣ አመሰግናቸዋለሁ። እኛም እናመሰግናለን። አላህ ይስጥህ። መልሱን ደግሞ እንጠብቃለን። ቀጥል ሐቢብ። አንዴ ግን ሳትወጣ እነዚህ ካልተመለሰልህ እሳ ግን እንዴት ነው የምታደርገው? እስኪ እሱንም በዚሁ ቃል ብትገባልን ምን ትላለህ? አኗርዬ ለዚህ ምንም ነገር እንዳታስብ። በነገራችን ላይ እኛ ቤተክርስቲያን መልስ አላት። ኦርቶዶክስ ተዋሕዶ ቤተክርስቲያን መልስ አላት። ኖ መልስ አላት ሳይሆን ካልተመለሰልህ እሳ አላት አልኩ። አኗርዬ አላት አልኩ። 100% 99 አይደለም 100% ስለማምን ነው። እኔ እዚህ ጋር ምን አለ መሰለክ አዳማጭ ሆኜ ዝም ብዬ ሳዳምጥ የማንንም ነገር እምጋት ሰው አይደለሁም። ሰምቼ ይዤ አስቀምጬ በእውነታ መንገድ ነው እዚህ ጋር ፍርድ የምሰጠው እንጂ ያለ እውነት አይደለም። ስለዚህ ለዛ መልስ ካጣስ ምጥረው መልስ አለ። እኔ እንደው ልመልስልህና ማለት ነው እኔም ኤንዲ ማለት ነው 100% እርግጠኛ ነኝ። መልስ የለውም ጥያቄው፣ መልስ የለውም። መልስ የለውም። ቃል ግባለህ መቼም ሊመልሱታቸው ያምናሉ። ካመኑ ስለዚህ አይደለም እርግጠኛም እኮ ነው። ስለዚህ አይደለም ይምራል። አሁን ምን እንዳለ ታውቃለህ? መልስ የለውም ብለህ ልትል የምትችለው እኔ አቅርቤልህ ገብቶሃል አይደል? የዛ ሰዓት ላይ መልስ ስታጣ በእርግጠኝነት ሆኜ የምነግርህ ነገር ማለት ነው። በእርግጠኝነት አንተም ደግሞ ማለት ነው መልስ አለ ብለህ እርግጠኛ መሆን የምትችለው መልሱ ሲመለስ ካየህ በኋላ ነው እንጂ ባልተመለሰበት መልስ አለ ብሎ አንዴ ኖ አይደለም። መጽሐፉ ራሱ እዛው እኮ ያስረዳል። እዛው አንተ እሱ ያስከው መጽሐፍ ራሱ ያስረዳል። እዛው መጽሐፉ እዛው ያስረዳ። የሚገርምሃል እዛው ያስረዳል። በቃ በደንብ በስርዓት ያስረዳል። ለምን ብትለኝ ያ ከሆነ እኮ ተመሳሳይ ከሆነ እኔ እኮ አልኩህ እኮ ያ ሲባል አሁን አንተ ይሄን ብለህ ስትል እኮ እኔም እዛ ጋር ደግሞ የእናንተ ቁርአን የሚናገረው አለ አይደለ? ለዛም ትርጓሜ ሲሰጥ እኮ ያንተን እኮ አስበልጣ ከፍ አድርጋ አይደለም፣ የኔን አሳንሳ አይደለም። አቀቶ እናሰጥረውና በቃ ብቻ መልስ እንፈልጋለን ነው خلاص አኺር ከላም በቃ ለመልሱ እንዳትጨነቁ በቃ እናያለን። ምንም ችግር የለም እንዳታስቡ።
በቃ መልካም ምሽት ይሁንልን። እናመሰግናለን። እናመሰግናለሁ። ወዳችኋለሁ። ሰላም ዋሉ። ሰላም ዋሉ። ሰላም ደሩ። ይቅርታ፣ ሰላም ደሩ። እኔ መሸወድከኛ። እሺ፣ ሰላም ደሩ። ኸይር። ቀጣይ ክርስቲያን ማን ነው? አይ ቲንክ ኢየሩሳሌም ነው የሚለው ማን ነው? ከሱ በፊት ግን ወንድሜ ጃ፣ ናዲር፣ አንዋር እንዲሁም ደግሞ ሐናን ሐሳብ ካለ ተፈضሉ። አይ ቲንክ ቅድም ሐናን እያወራች ነበር ካለች። ሰላም አለይኩም ያ ጀማ፣ ሁላችሁንም ሰላም ብያለሁ። ኢምራን እንኳን በደህና ተመለስክ። ሁላችሁም ሰላም ወራህመቱላሂ ወበረካቱ። ሐቢቢ እንኳን በሰላም ቆያችሁ። ኸይር። السلام عليكم. وعليكم السلام ورحمة الله وبركاته. كيف حالك؟ الحمد لله. شيخ اخبارك؟ تمام. عفوا قدم ሀሳባችን ነበረሽ ቀጥይ። አይ خلاص በቃ ስለዛ ሰውዬ ነበረ ያው እኔ ጋር መጥቶ ሞክ ሰርቶ ነበር በቀደምና አንድ ክፍል ተምረህና ምናምን አልኩት ጠባይ ስለሌለው ለዛ ነው። ከዛ ደግሞ ዲያቆን አይደለም ብሎ መስክሯል። አይ ድቁና ይቀርና ሁሉም ከሰተማይ ናቸው። ይገርማችኋል። ኤኒዌይ እና በደንብ ገልጸሽዋል። ሁሉም እንደዛ ናቸው። ዋናው ግን አሁንም ሪከርድ አድርግና አድርሱላቸው። ቪዲዮ ሰርቻለሁ። ከዚህ ላይ ደግሞ ቪዲዮም አልሰራም። ዙሬ ማላያቸው የትኛውም ኦርቶዶክስም ሆነ ጴንጤም ሙአደብ የሆነ ሊወያይ የሚችል ካለ በቃ ተወያዩ። خلاص ሌላ ምንም እንትን ያስፈልገው። እሺ ቀጣይ ክርስቲያን ካለ ኡስታዝ ጀማል አስገቡልን እና ጀማ ሁላችሁም ገስት ላይ ያሉት ወንድሞች በሙሉ ፎሎ ማድረግ አትርሱ። ባረከላሁ ፊኩም። እንዲሁም ታፕታፕ ማድረግም ደግሞ አትርሱ። እሺ እና ደግሞ ናዲር ቪዲዮ እየለቀቀ ነው በአዲስ መንገድ ማለትም። ስለዚህ እየገባችሁ የሚለቀውን ቪዲዮ ሁላችሁም ኮፒ ሊንክ አድርጉ። እሺ ባረከላሁ ፊኩም። ቀጣይ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ ሶስት ቁጥር ጻፉ። እሺ እናስገባችኋለን ኢንሻአላህ። ባረከላሁ ፊኩም። የኛ ልጆች በተቻለ ነቅም መጥፎ ኮሜንት አንጻፍ። እሺ አዎ። ስለዚህ አሁን ይሄ ጥቅስ ወገናችን ኤንኤንዜድ መልስ ፈልጋለሁ ብሏል። ግን ሁላችሁም ተከታጋችሁ አዳምጡ። ለምን መጽሐፉ ምንድን ያለው? ዝሙተኛ ሴት ፍቅረኛ ያላት ዝሙተኛ ሴት ሂደህ በ15 ብር ግዛት ነው ያለው በተዘዋዋሪ ማለት። ከዛ እሱ ማደረገ ሂዶ ገዛ። ከዛ የሚገርመው ነገር ደግሞ መሰላችሁ? ከገዛ ከፍቅረኛ ጋር ካጣላት በኋላ ማለት ነው ልጅ ያስወልዳታል። ልጅ ካስወለደ በኋላ ተመከቱ የሚለውን ምን አለ? እናታችሁ ሚስት አይደለችም አለ። አስወልዶ ምን አለ? እናታችሁ ሚስት አይደለችም፣ እኔም ባሏ አይደለሁም፣ ተሟገቱ፣ ከእናታችሁ ጋር ተሟገቱ፣ ራቁቷን እንዳልገፋት እያለ በ15 ብር ገዝቶ አጣልቶ ይዝትባታል። ከዛ ቀጥሎ ሚላ የግልሙትና ልጆቻቸውና ነፍሳቸውን አልምርም እያለ ይናገራል። ኢቭን የገዛ ልጆቹ ያደርጋሉ እገላለሁ። ያው የጉልምትና ልጆቻቸው ናቸውና አልምርም ይላል እገላታለሁ ይላል። የሚለው ማን ሆሴ በ15 ብር ገዝቶ ቸብችባት በ15 ብር ድጋሚ እገላታለሁ ይላል። ይሄን የሚለው ማን ነው? በሚያስጠላና በሚዘገን ሁኔታ የመጽሐፍ ቅዱስ ጸሐፊያን ናቸው። አይዲር ኤኒ ክርስቲያን ይሄ ውሸትን የሚል ካለ ገብቶ ቻሌንጅ እንዳያደርገን ይቀጥላል። እሺ እስካሁን አላየሁም። ስለዚህ ጥያቄ ያለው ካለ እንዲገቡ አድርጉ። ሙስሊም ወንድሞቼ ደግሞ ታብታብ ማድረግ እንዳደረሱ በደንብ ታብታብ አድርጉ። እሺ ባረከላሁ ፊኩም። ላይቭ ከከፈተ ስለቆየ እንዳውም ዛሬ ጥሩ ነው። ሪፖርት ምናምን የለም። ኢንሻአላህ ነገ ምናምን በደንብ ይስተካከላል። ቢሆንም ግን በደንብ ኮፒ ሊንክ ታብታብ ምናምን ማድረግ አትርሱ። አካውንት ሳይከፈት ሲቆይ ጥሩ አይደለም። አካውንት ይጎዳል። ለዛ ኮፒ ሊንክ ማድረግ አትርሱ። እሺ እስከዛው ናዲር ጃ አንዋር ወንድሜ ሀሳብ የሚጨመር ካለ ተፈضل። እኔ የምለው ግን ይምሩ ለምንድን ነው መሰል ነገራቶች ባይብል ላይ ብዙ ጊዜ እንደዚህ ቅልል ተደርገው የሚነገሩት? አሁን ታስታውስ እንደሆነ መጽሐፈ ሳሙኤል ካለ ላይ ራሱ አቤሴሎም የዳዊትን ዕቁባቶች ወይም ደግሞ ሚስቶችን መሰል ነገራቶች እንዲፈጸምባቸው ይፈቅዳል፣ ያዛል እግዚአብሔር። ይህን የሚያደርገው ለምንድን ነው? ዳዊትን ለመበቀል አይታችሁ እንደሆነ ማለት ነው። እና ለምንድን ነው እንደው እስቲ እሱ ላይ የሚኬድበት ምን ትላለህ ይምሩ? እና እሱ እንዳውም ቢነሳ ጥሩ ይመስለኛል። ለምን መሰላችሁ? የገዛ እህቱን ወዷት የደፈራት ማለት ነው። ወላሂ ታሪኩ እሱ አለ። የአቤሴሎም ታሪክ አለ። አውጣላቸው አኗር አስቡት። አቤሴሎም ያው ታሪኩ እንደ ታሪክ መጽሐፍ ቅዱስ ላይ አለ። ሙግታችንም ደግሞ
እንደዚህ አይነት ተግባሮች ለምን መጽሐፍ ቅዱስ አይቀመጣሉ ነው? ለምን ሰዎችን የሚገፋፉ መጥፎ ነገር የሚያስተምሩ ናቸው። አስቡት፣ የገዛ እህቱን ታምም ያለሁ ምግብ ስሪልኝ ብሎ ምግብ ያሰራል። ተንኮሉ ማለት ነው። ከዛ ምግብ እያሰራ እዛው አፍኖ መጥፎ ነገር ያደርግባታል ማለት ነው። ነውዙ ቢላህ። ቁጥሩን ይምሩ ምዕራፍ አቤሴሎም። እሺ ባይዘው ያ ብቻ አይደለም። አቤሴሎም ታውቃለህ፣ የዳዊትን ሚስቶች ራሱ የዳዊትን ሚስቶች ተመሳሳይ ነገር ሲያደርግ ነበርና ለምንድን ነው እግዚአብሔር እንደዚህ አይነት ነገራቶችን የሚያሰራው? እንደው ፍትሃዊ የሆነ አምላክ የተባለ የሰማይና የምድር ፈጣሪ የሆነ አምላክ ሌሎችን ለመቅጣት ሲል ለምንድን ነው አካባቢያቸው ላይ ባለው ሰዎች ሊቀጡ የሚችሉት? አላህ ሱብሓነሁ ወተዓላ ቁርአን ሲናገር አላ ተዚሩ ባዚረቱን ወዝራ ኡኽራ ብሏል አይደል? አንዲት ነፍስ ሌላኛይቷ ነፍስ ተጠያቂ አትሆንም ብሏል። ነገር ግን ወደ ባይብል ስንመጣ መሰል ነገራቶችን አናገኝም። በሚያሳዝን ሁኔታ ኢሎጂካል በሆኑ ዌዎች አባት ባጠፋው ሚስቶች ይቀጣሉ። ባል ባጠፋው ሚስት ናት የምትቀጣው። ለዛውም የሚቀጣው በምንድን ነው? እሱ በአደባባይ ነው ዝሙት የሰራው። ሚስቶቹን በአደባባይ እንዲደፈሩ ትእዛዝ ያስተላልፋል ማለት ነው። እና ይሄ በጣም በጣም ሊታሰብበት የሚገባ ጉዳይ ነው። ሀይቃ ወላሂ 20 ሰከንድ አለኝ። ተው እሺ። አሁንም ናዲር ያነሳውን ሀሳብ የመጀመሪያውን ሀሳብ ሊመልስ የሚችል ካለ ገብታችሁን መጎት ትችላላችሁ። እንዲሁም በእስልምና ጥያቄ ላይ የምትሉ ካላችሁ ጥያቄዎቻችሁን ማቅረብ ትችላላችሁ። እሺ አፍሪካ የሚለው አካውንት ሰላም ብያለሁ። ካለ ገብታችሁን መጎት ትችላላችሁ። አይ ሚውት ካደረግ አብሩት። አንድ ሰው ሚውት አድርጎ ቆየ፣ ወደ ታች ላኩት። ቀጣይ እሺ ኤቢ የሚለው አካውንት እነሱ የሰሩ ስህተት ትምህርት እንዲሆነ ተጽፏል። ግን ችግሩ እኮ ያሰራው እግዚአብሔር ነው። ስለዚህ እግዚአብሔር ስህተት ሲሰራ ማለት ነው። እንዲህ ኮሜንቶች የምነካቸው ክርስቲያኖች ነቃበሉ እንጂ። እሺ ኤቢ የሚለው አካውንት እሺ፣ እናመሰግናለን። ኬር ናዲር አላቸው አንድ መጣ። ኦኬ ኬር ይሰማል? ኬር ይሰማል? ኦኬ የተሰማው አይደለም መሰለኝ። አይ ቲንክ አንተ ትሰማለህ ሀቢቢ። ፖዞና ወርዱት። ኬር አለ? ኦኬ የለም። ሀሳቡ ምንድነው? ክርስቲያን ወገኖቻችን ከታችም ካላችሁ አንዲት ነፍስ ባጠፋችሁ ለምንድነው ሌላኛይቱ ነፍስ የምትጠየቅበት ምክንያት ምንድን ነው? ዳዊት ባጠፋው ጥፋት ሚስቶቹ ናቸው በአደባባይ ዝሙት እንዲፈጸምባቸው የተደረገው። ለዛውም ከዘመድህ ነው የሚለውና ያ ዘመድ ደግሞ ማን እንደሆነ ሲናገር በሌላኛው ጥቅስ ላይ ልጁ የገዛ ልጁ እንደሆነ በሰገነት ላይ ድንኳን ተደኩኖለት ቁባቶቹን እያንዳንዱ ሚስቶቹን መሰል ተግባር ሲፈጸም ነው የምናየውና ዳዊት ባጠፋው እንዴት ነው ሚስቶቹን የሚጠየቁት? ለቅጣት እንዴት ነው? ወንጀልን በወንጀል ነው የምንቀጣው ማለት ነው? ለምሳሌ እናት ቤት ውስጥ ሁለት ልጆቿ ቢጣሉ አንደኛው የወንደኛውን እቃ ቢሰብር የምትሰጠው መፍትሄ የዛኛውም ሄደ እቃ እንዲሰበር ነው ማለት ወንጀል ነገር ነው። ይሄ ኢሞራል በሆነ ወይ ስናስበው ማለት ነው። እሱ ዝሙት ሰራ፣ የእሱ ሚስቶች ላይም ዝሙት እንዲሰራ ነው እግዚአብሔር እያዘዘ ያለው እዚች ጋር። ዘሴም ቲንግ ደግሞ የዳዊት ልጅ የተባለው እንደ ልቤ የተባለለት ነቢይ ልጅ የሆነው አቤሴሎም የገዛ እህቱን መሰል ተግባር ሲፈጽም ከእህቱ ጋር ኢማጅን በጣም ከባድ ነው እና ይሄኛው ራሱ ኢሞራል ከመሆኑ አንፃር ተወግዞ እዛው ሊቀር የሚገባው ነገር ምን ሊያስተምር ነው? እስቲ ባይብል ላይ ኢቭን የተጻፈው ማለት ነው። እነዚህን ጥያቄዎች እስቲ ገብታችሁ መልሱልን። ፕላስ ደግሞ በዚህ 15 ብሩ ጉዳይ ያለ ቀደም ሲል ያነሳ ነው ማለት ነው። እሱ ላይም ቢሆን እንዴት ነው ዘማዊት የሆነች ሴትን ሄደው ገዝቶ ሆሴ በ15 ብርና በገብስ መሰል ነገራቶች ዘንድ ከቤተሰብ ጋር እስከ ማጋጨት ቤተሰብ እስከ መፍረስ ድረስ የደረሰበት ሁኔታዎች እንዳሉ አይተናል። ለዚህ ምላሽ አለን ብላችሁ የምታስቡ ከሆነ ይኸው መድረኩ ክፍት ነው። የምታመልኩትን አምላክ ያወጣው ሕግ ስለሆነ ያንን መታችሁ ማብራራት ትችላላችሁ። ኦኬ ፋሚ ይሰማል? ሰላም ብያለሁ።
ድምፅ አለ መሰለኝ። ፋሚ ድምፅ ይረብሻል። እንትን ነገር ጀማ አሁን የገባሁን ድምፅ አለ እንደሚታርገው አሎ ሚዩት አድርገው። አይዋ እሺ። ያው አይ ቲንክ ሰዓቱ መሄድ ነው። 6 ሰዓት ሊሞላ ይቀራል። 30 ደቂቃ ነው ኢንሻአላህ። 30 ደቂቃ ምናርግ 15 ደቂቃ ጥያቄ ያለው ሙስሊም ካለ አስገቡ። 15 ደቂቃ ደግሞ ኪታባችንን ቀርተን እንለያያለን ማለት ነው ኢንሻአላህ። ስለዚህ ጥያቄ ያለው ካለ ሙስሊም ወንድሞች ኮሜንት ላይ ሁለት ቁጥር ጻፉ። ፈትዋ አይደለም እሺ፣ አዳምጡ። በለፍ ፈትዋ እንዳጠይቁ ንጽጽራዊ ጥያቄ ያለው ካለ መልሳለን ኢንሻአላህ። ጠይቁ፣ አላህ በፈቀደው እንመልሳለን። ሁለት ቁጥር ጻፉ ሙስሊሞች። አንድ ቁጥር አይደለም ሁለት ቁጥር። ሞዴሬተር አስገባቸው። 15 ደቂቃ ብቻ ነው የሚጨምረው። ከዛ ኢንሻአላህ እናጠቃልላለን ማለት ነው። አላህ ካለ ደግሞ ነገ በጊዜ ለመገኘትና እንደ ድሮ ለመክፈት እንሞክራለን ኢንሻአላህ። ያው ዛሬም ጥሩ ነው። ፈትዋ እንዳይጠይቁ አንዳንድ ጥያቄ ብቻ ይጠይቁ፣ ለሌሎች ተደራሽ እንዲሆን ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደው በጣም ይሄ እንትኑ ደስ ብሎኝ ነው የገባሁትና እንደ ድንገት ትልቁ ነገር እኔ ምንድነው ልጠይቅ አይደለም የገባሁት። ለምንድነው ካድሬና ትክክለኛ ጠያቂን ለይታችሁ ማታውቁት? በጣም የምናደደው በዚህ ነው። እኔ ብዙ ጊዜ የሚገቡት እኮ ካድሬዎች ናቸው፣ የቀበሌና የወረዳ በየክፍለ ከተማው ያስቸገሩን፣ በየወረዳው ያስቸገሩን። እነሱ ለምንድነው ማለዩዋቸው? አይ ጥልዞቹ ባሉበት ለማንኛውም እኮ እነሱን ለዩ በደንብ አድርገን። እኔ ስለማውቃቸው ነው። በብዛት ገብተው ያደርቋቸዋል፣ እናንተም ትደርቃላችሁ ከነሱ ጋር። ስለዚህም ለመማር እስከሆነ ድረስ እነሱን ተዋቸውና በስነ ስርዓቱ እንትን ሃይማኖትን መጠየቅና ማወቅ የሚፈልጉ በጣም ብዙ አሉ። ለነሱ ጊዜ ቢሰጡ ለማለት ነው። አሳለ ለመስጠትና አውፍ በሉኝ እንግዲህ። አይ ጀዛከላህ። ያው አንደኛ አካሄዱ አንተ ነው ተስበው አይደለም፣ ይለያያል። ለምን ካድሬዎቹ ናቸው ዋናዎቹ። ካድሬዎቹ ገብተው ፖለቲካ ለመስራት ይሞክራሉ። ለዛ ነው እኛ ካድሬዎቹን በደንብ አድርገን ለህዝቡ የምናወራው። እኛ ግን ብዙም ካድሬ አሁን ላይ አደብ ጥጋቸው ይዘው ተቀምጠዋል። ዋናው ግን ጥያቄ ያለው የትኛውም አካል ከሆነ እናስተናግዳለን። መልስም ያለው ካለ እናወራለን። አታስብሽ። እሺ ሀቢባ የሚለው አካውንት ናዲር አንድ አውራት። ኢምሩ አሰላሙ አለይኩም። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢባ ቀጥይ፣ ጥያቄ ካለሽ። ሹክራን። አንድ ጥያቄ የፈጠረብኝ ጥያቄ አለ። አንዳንድ ሰዎች ገዝት ይከፍቱና ኢቃም አላትና የሆነች ልጅ አለች፣ ስሟን መጥራት አልፈልግም፣ ኢቃምስት ናት። ግን አብዛኛው ጊዜ እሷ ስር የሚገቡት በጣም ይቅርታ፣ ግን አንዴ የግል ጉዳይ ወይም ደግሞ አሊያም ፈትዋ ነክ ጥያቄዎች ከሆኑ አሁን መድረኩ ለሱ ክፍት አይደለም። ንጽጽራዊ የሆነ ጥያቄና መረጃዎችና ማስረጃዎች ላይ ትኩረት ያደረገ ሰዎችን ስምና ሁኔታ ያልጠቀሰ ቢሆን መልካም ነው። እንደዛ ሳይሆን ፈትዋ አይመስለኝም። ግን እኔ ሐዲስ ላይም አይቻለሁ፣ ሰምቻለሁ፣ ብዙ ጊዜ ይከታተላለሁ እና ሐዲሱን ቁጥሩን አላስቆጥም። ወደ ጥያቄው ችግር ነው። ጥያቄውን ብቻ እሺ። እጅ መዳፍን እያዩ አንቺ እንደዚህ ትሆኛለሽ፣ አንቺ እንደዚህ ታገኛለሽ፣ አንቺ ወደፊቱ እንደዚህ አይነት ህይወት ታያለሽ፣ በድሮ ጊዜ ያለ ነገር ነው ወይስ ይሄ ጥያቄ ስለፈጠረብኝ እንድትመልሱልኝ ነው? ተሳስቼም ከሆነ መርሐባ ሀቢባ። በእርግጥ የጠየቅሽው የፈትዋ ጥያቄ ቢሆንም ከተውሂድ ጋራ ከሽርክ ጋራ ከኩፍር ጋራ የሚገናኝ በመሆኑ አጠር አድርጌ መልስልሻለሁ። በመጀመሪያ ደረጃ ፈላ ያዕለሙ ልገይበ ኢላላህ፣ የሩቀትን አላህ እንጂ ማንም ሊያውቅ አይችልም። በየትኛውም አይነት ሁኔታ የሰውን የወደፊት ምን ሊከሰት እንደሚችል አላህ እንጂ ማንም አያውቅም። ሰውየው ሙተየቂን ሆኖ ይህንን ነገር የሚፈጽመው ሰው ትክክል ነው ብሎ አምኖበት ያን ነገር እያደረገ ከሆነ የሽርክ የኩፍር ደረጃ ሊያደርሰው ስለሚችል በጣም ጥንቃቄ ይሻል። እንደዚህ አይነት ተግባር ሽርክ ነው። ከአላህ ውጪ የሩቅ እውቀትን የሚያውቅ ሌላ ሰው አለ የሚል ሰው ነው። ይህ አስተሳሰብ ነው። ይህ ከተውሂድ ጋራ የሚጻረር ጸረ እስልምና የሆነ አስተሳሰብ ነው። ሁላችንም ጥንቃቄ ልናደርግ ይገባል። ኢቨን ራሱ እንደዚህ አይነት ነገራቶች ይቅሩ እና ሂርዝ ላይ ምን ላይ ራሱ የሚጠቀሱ ነገራቶች ኢቭን ራሱ ወደ ሽርክ የሚያስጠጉ ናቸውና ጥንቃቄ ልናደርግ ይገባል። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን አታ ካሂናን ፈሰደቀሁ ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ብለዋል።
አንድ ሰው አንድ ጠንቋይ ጋር ሄዶ እሱ ያለውን ነገር እውነት ያለ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ የወረደውን ሐሰት እንዳስደረገ ወይም ደግሞ እንደከፈረ ይቆጠርበታል ብለዋል። ይሄ መዳፍን እያዩ ማንበብ ምንም የሚነበብ ነገር የለም። ባይዘው መዳፍ ላይ እኔ መዳፌ ላይ ያለው የሆነ መስመሮች አሉ። ምንም የሚታይ ነገር የለም። ሐሰት ነው፣ ውሸት፣ ቅጥፈት ነው። ተግባባን። ይህንን ራሱ እውነት ነው ብሎ መቀበል ራሱ አላህ ዘንድ ሊያስጠይቅን ይችላል። ሁጃ እስከቆመበን ድረስ ደግሞ የሽርክና የኩፍር ደረጃ ሊያደርሰን ስለሚችል መሰል ነገር የለም። ሐራም ነው፣ ሽርክ ነው። ተጠንቀቁ። ይህንን ይመስላል። ሌላ ጥያቄ ካላችሁ ቀጥሉ። ልጆች ሽክራን ጀዛኩላህ ኸይረን። ሁላችንም ለአላህ ብዬ እወዳለሁ። ኢምሩ አላህ ይጠብቅ። አላህ ከጎንክ ይሁን። እንወዳችኋለን። ሰላም አለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረል ጀዛ። እሺ ቀጣይ አንብብ የሚለው አካውንት። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። መርሃባ። የኔ ጥያቄ ያው ንጽጽራዊ ስላላችሁ ፈተዋ እንዳጠይቁ ስላላችሁ ብዙ ጊዜ ክርስቲያኖች ከአንድ በላይ ማግባት በአዲስ ኪዳን ተሽሯል ብለው ይላሉና እስኪ እዚህ ላይ በደንብ ብታብራሩልን እናንተ መጽሐፍ ቅዱስን በደንብ ስለምታውቁት ይሄን ለመጠየቅ ነበር። ኸይር። አንደኛ ተሽሯል ሲሉ ማስረጃ ብላችሁ በየትኛው ጥቅስ ተሻረ ጥያቄያችን የሚሆነው። ሁለተኛ ስለዚህ በድሮ ጊዜ የሚጋቡ ከሆነ ወንጀል አልነበረም ማለት ነው? ከጊዜ በኋላ ወንጀል ሆነ? ጠይቃችሁ ይሄንን። በተጨማሪ ወንጀል ከሆነ እግዚአብሔር ሲያሰራ ነበር። ስለዚህ እግዚአብሔር ወንጀል ሲያሰራ ነበር ማለት ነው? ይሄንን ጠይቃችሁ። በተጨማሪ አዲስ ኪዳን ላይ እንኳን ስንመጣ የትኛውን ቦታ ብታነብ ከአንድ በላይ አግቡ አታግቡ ብሎ የከለከለ የለም። ምን ሲቀር? ለቤተ ክርስቲያን አገልጋይ ሲቀር ለእነሱ የተነገራል። ለእያንዳንዳቸው አንድ ሚስት ያግቡ ተቀምጧል። ከዛ ውጭ ግን አንድ ሴት ለአንድ ወንድ ብሎ የተናገረ ጭራሹኑ መጽሐፍ ቅዱስ ላይም የለም። ይሄ የእነሱ ሀሳብ ነው። ስለዚህ አንተ መጠየቅ ያለብህ የትኛው ቦታ ላይ ነው ብላቸው። ተሻረ የሚባል ነገርን በተአምር የለም ማለት ነው። ሲጀመር እነሱ ዝሙት ነው የሚሉት፣ ከአንድ በላይ መግባት። ከአንድ በላይ መግባት ደግሞ ዝሙት ከሆነ መጽሐፈ ነገሥት ምዕራፍ 12 ላይ ምሳሌ እግዚአብሔር ምን አለ? ሚስቶቹን ሰጠሁህ አለ። ስለዚህ አጋባው። ነቢያት ነብዩ አብርሃም 3 ሚስት፣ ያዕቆብ 2 ሚስት፣ ዳዊት 8 ሚስት፣ ሰለሞን 1000 ሚስት አላቸው። ስለዚህ እነዚህ በሙሉ ዝሙተኛ ናቸው። ይሄንን ጠይቃቸው። ግልጽ ይመስለኛል። ወደ ቀጣይ እንለፍ። ኦኬ ኢምሩ እዚሁ ላይ ለመጨመር ያህል በነገራችን ላይ ኢየሱስ ክርስቶስ በቃል እያመጣ ሲሽራቸው ነበር። ይሄኛው ተሽሯል፣ ይሄኛው እንዲሆን ሲቀይራቸው ነበር ህጎቹን ማለት ነው። ግን ነገ ጳውሎስም እንደዛው ለምሳሌ በግርዛት ዙሪያ ላይ ስለ ግርዛት የሆነ አዲስ ሀሳብ ሲኖር ይሰጣል። ወላኪን በፖሊጋሚ በተመለከተ ከአንድ በላይ ጋብቻን በተመለከተ ምንም የተሰጠ ሀሳብ የለም። የተቀየረ ነገር ወይም ደግሞ አዲስ ነገር ቢኖር ኖሮ ይናገረው ነበር። አይ ይሄ ነገር ተሽሯል፣ በቃ ብሉይ ኪዳን ላይ ነበር አሁን ላይ የለም ብሎ ይናገር ነበር። ግን ምንም ያለው ነገር የለም። በነገራችን ላይ ኢየሱስ ክርስቶስም ሲናገር ምን ብሏል? እኔ ህግና ነቢያትን ልሽር አልመጣሁም ብሏል። ምንም የሻረው ነገር የለም ማለት ነው። ኢቨን ከጅምሩ ራሱ ሲነሳ ማለት ነው። በዚህ ወይም ቢታይ መልካም ነው ብዬ አስባለሁ። ጀዛከላህ። እሺ አሁንም አንድ ሰው ካለ አስገቡ ይችላል። ኢምሮ ምናልባት አንደኛ ደረጃ ማለት ከቁርአን ከሐዲስ ቢጠይቅ፣ ሁለተኛ ደግሞ በጣም ነው የምወደው በጣም ነው የማከብር ምናምን አትበሉ። እሺ ጥያቄ ብቻ ሀሳብ አስተያየት አያስፈልግም። ባካችሁ ሌሎች የሚትል ማግኘት ስላለባቸው ነው። እሺ ጥያቄያችሁን ደግሞ አጠራ አድርጉ። እሺ አቡኪ አውሩት አንዴ። ኦኬ አቡኪ ጥያቄ አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ የኔ ጥያቄ እንኳን ምን መሰላችሁ፣ ብሉ ኪዳንና አዲስ ኪዳን የሚባለው ነገር በኢየሱስ ክርስቶስ እኔ ህግን ልሽር አልመጣሁም ሲለን ምናልባት አይጋጭም ወይ? ህግን ልሽር ያልመጣን ወይ እነሱ ህግን ልሽር አልመጣሁም ማለቱ በራሱ እሱ መጥቷል የሆነ ቦታ የነበረ ነገር መጥቷል እንደማለት ነው ወይስ አሁን ህግ የትኛውን ህግ ነው እሱ ሊሽር ያልመጣው? የብሉ ኪዳን ህግ እዚህ ኪዳን ላይ የማይሰራበት ምክንያት ምንድነው?
ይሄማ እኮ እኛ የምንጠይቀው ጥያቄም ጭምር እኮ ነው አቡኪ። እኛ እነሱን ሄደን የምንጠይቀው ጥያቄ እኮ ነው። ይሄ እኛ እነሱን የምንጠይቀው ጥያቄ ነው። ኦኬ ኢየሱስ ክርስቶስ ያንን ብሎ ሲያበቃ በእርግጥ አንድ የሚሻር ነገርና የሚሻር ነብይ ከሌለ ሰው ለምንድን ነው ተሽሯል ብላችሁ የምታወሩት ብለን ይህን ጥያቄ የምናነሳው እኛ ነን። እነሱ ሄደን መጠየቅ ያለብን እና እንደውም በዛው ጠይቅልን እስቲ ከተሻለ። ምን ትላለህ ይምሩ? ሌሎች ካላችሁ ቀጥሉ። ይህን ይመስላል። እንዴት መሰለ ማለት አንደኛ ነገር ሁለት ነገር ሆነብኝ። ኢየሱስ አምላክ ነው ይላሉ። ይሄ አምላክ የሚባለው ደግሞ ሕግን ሊሽር አልመጣውም ነው። መጣው አለ። ይሄ ሕግን ሊሽር አልመጣውም በራሱ ሌላ ነገር ነው። ገና ደግሞ የሆነ የነበረ ሕግ እና አሁን ላይ የማይሰራ ሕግ። ለምሳሌ እኛ ጋር የረሱል ሰለላሁ ዐለይሂ ወሰለም ሐዲሳቶችም ሆነ ቁርአን ላይ የተጠቀሱ ነገሮች የነበሩትንም አሁን ቁርአን ነቢያቶች የነበሩትንም እና አሁን ፊውቸር ላይ የሚመጣውን እያንዳንዱ ነገር ቁርአን አብራርቶ አስቀምጦታል። እና ከዛ አንጻር እነዚህ ሰዎች ይሄ ብሉይ ኪዳንና አዲስ ኪዳን ምናምን ብሎ ለሁለት ተካፍሎ እዚህ የማይሰራበት ምክንያት ምንድነው ነው? እኔ አሁን እኮ እሱ ነው የሚያወዛግበኝ። ይምሩ መቀጠል ትችላለህ ወይስ ቀጥል ሐቢቢ? ቀጥል ሐቢቢ። አፎን ጥያቄውን በደንብ አልተረዳሁትም። እየሰማሁን ነበር። ኢንሻአላህ አጠቃሉትና እየደጋገምኩ ነው ያልክ ያለው የእኛም ጥያቄም ጭምር ነው። ይሄ ጥያቄ ግን በመጀመሪያ ያው ኮንሰፕቱን ሙሉ በሙሉ ለመረዳት ብሉይ ኪዳን የሚባለው ከኢየሱስ ክርስቶስ መላክ በፊት የነበሩ አራቱን የፔንታቶክ ወይም ደግሞ የኦሪት ህጎችን አምስቶችን ያቀፈ ሌሎችንም መጽሐፍቶችን የያዘ ኦሪትንም እንዲሁም ደግሞ መዝሙረ ዳዊት የተለያዩ ደግሞ የነቢያትን መጽሐፍቶችን አካቶ የያዘ መጽሐፍ ነው። የቀደምት ነቢያቶች መጽሐፍን አካቶ የያዘ ነው ብሉይ ኪዳን ማለት። እዛ ላይ ያሉትን ህግጋቶች ኢየሱስ ክርስቶስ ከመጣ በኋላ አንተገብርም የሚል ነው ክሌማቸው ማለት ነው። ይህንን ልንጠይቅ የሚገባው ክርስቲያኖችን ነው እንጂ እኛ ሙስሊሞች ልንጠይቀው የእኛም ጥያቄም ጭምር ስለሆነ ማለት ነው። ይሄ በዚህ ያልቃል። አብዱራህማን ካለ ማይክን አንሳ ነው መቀጠል ትችላለህ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ተፈضل ይሰማል። አይ በመጽሐፍ ቅዱስ ዙሪያ ነበረ የኔ ጥያቄና በኢየሱስ ስቅለት ዙሪያ ያው ክርስቲያኖች ከሌሉ እንግዲህ ችግር የለውም። ያው እናንተም ጥያቄ ስለሚሆን ብዬ ነው ናዲር በተናገረው ነገር ስላለ እንግዲህ ለላፈው በቃ ኢንሻአላህ ሌላ ጊዜ ሲኖር ትጠይቃለህ። አላህ ከበለ በዱዓ ትርሳ ኢንሻአላህ። መርሐባሽ ሸክራን ጀዛኩሙላህ ወያክ ሐቢቡና ያ ጀማ ስሙኝማ ስንት ቁጥር ላይ ነበር ያቆምነው ሐዲስ ቂራአት ማለት ነው? እሱን አሳውቁኝ እንዴ። በተጨማሪ ሁለት ሰው ጨምሮ አሁንም ከ55 ከ45 ሲል እናቆማለን። 3 ደቂቃ አለ። ስለዚህ አስገባቸው። እሺ ቾሮኮ ነው የሚለው እምሩ ጥያቄ ነበረኝ። እምሩ አይ ጠይቀኝ። የማውቀው ከሆነ የሆነ አዲስ ቪዲዮ ተፖስቶ አይቼ ነው ሰሂህ ቡኻሪ 2026 ላይ ይሰማል። እምሩ ይሰማል። ቀጥል። ምን ቆሞ መጠጣት አይቻልም ካለ በኋላ ቢትረሱ እንኳን አስታውቁ የሚለውን ጽሑፍ አይቼ ጥያቄ ስለሆነብኝ ነው። ለምን እንደዚህ ተባለ ነው? ጀማ ሐዲሱን ነው ተያከ ሙስሊም ሰሂህ ቡኻሪ 2026 ና እንከተው ቃኗን ማውጣት የምችል ከሆነ አወጣሁን አዲር ወይ አንድ እንትን ልቁ ያደርጉት ሞዴሬተር ካላችሁ ናዲርና ተልቁት። ኢምሩ እስኪ አንተ ሞክረው። እኔ ጋር ፓውዝ ነው የሚያሳየኝ። ባኖር ቦታ ሊተካው ነበር። አይዋ ላ ሆኗል አላልሆነ። እስኪ አይ እችላለሁ ያስባለሁ። አይዋ እሺ ሱነን ሰሂህ ቡኻሪ
اسكن أنبوه قال حدثنا ليث عن عقيل عن ابن شهاب عن عائشة رضي الله عنها زوج النبي صلى الله عليه وسلم. النبي صلى الله عليه وسلم كان يعتكف العشر الأواخر من رمضان حتى توفاه الله. النبي صلى الله عليه وسلم عصر رمضان قوش استكاف ያደርጉ ነበረ አላህ ወደ ሱስ ከሚወስዳቸው ድረስ ثم اعتكف بعده ازواجه ከሱ በኋላ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ሚስቶቹ ኢትካፍ አደረጉ ነው የሚለው ምንድነው? ተሳስቸን አንድ ሌላ እዛው ላይ ራሱ ደግሞ ሳሂህ ቡኻሪ 312 ላይ አይሻ አይ እኔ ብዙም ጥያቄ አይፈጥርብኝ ባዜ ሙስሊም ነኝ። ያው አንዳንድ የተረገሙ አሉ ከነሱ ላይ ነው አሁን ከታች እነሱ ከሚፖስቱት ላይ ነው ማወጣው። አይ ችግር የለውም ግን አሁን የመጀመሪያው እንደዛ አይልም አይደለ? አይ በቃ አሁን እኔ አየሁኮ ማለት ከዚህ በላይ ምንም። እሺ ወደ መተናው ደግሞ ሳሂህ ቡኻሪ 312 ላይ እዚህ ጋር ጥያቄ ምንድነው? አይ አይሻ ያው ሴቶች ሀይድ ላይ ሲሆኑ የሆነ ብቻ በምራቋ ፈቅፍቃ ምናምን ነገር ይሄንን በፖስት አይቼ ነው። እና ጥያቄው ምንድነው? አይ እንደዛ የተደረገበት አለ ወይ የተቀጠፈበት ነው ለሚለው በራሴ እርግጠኛ ለመሆን ነው። የተቀጠፈበት ማለት ሐዲሱ የሚያደርገው ስለምንድን ነው ገብቷል? አይ ስለ ሴቶች የወረባ ምናምን ብሎ እኔ ፖስቱን ብቻ እኔ በዚህ በውስጥም ልጽፍል ፈልጌ ነበር ዝም ብዬ በገባው እኔም ልጥቀስ ብዬ ነው እንጂ። እሺ ላንብብልህ ማንኛውም እንደዚህ ነው የሚለው قال حدثنا ابو نعيم قال حدثنا ابراهيم بن نافع ايش عن عائشة قالت ما كان لإحدانا إلا ثوب واحد ለኛ እኮ በዛን ሰዓት አለች አንድ ልብስ እንጂ ሌላ አልነበረንም تحيض فيه የወር አበባ ታይበታለች አለ። ያው ሴቶች የወር አበባ ሳይሆን ማለት ነው። فإذا أصابه شيء من دم ልብሷን ደም ከነካባት በዛን ጊዜ ለምን ልብስ የላቸውም አሁን ልብስ ትቀያላችሁ አይደለ? በዛ ሰዓት ግን ልብስ አልነበራቸውም። ስለዚህ ደም ከነካብን አለች قالت بريقها فعصته بظفرها ከደረቀ በኋላ እየፈቀፈቅን እናነሳው ነበር አለች። ታዲያ እዚህ ሐዲስ ላይ ምንድነው የምንማረው ካለ ምን ያክል ከባድ ጊዜ ሴቶች ሲያሳልፉ እንደነበር ነው። ለምን ልብስ አልነበራቸው። ልብስ ስላልነበራቸው እንደዚህ ችግር ሲያጋጥመና ልብሳቸውን ከነካብን በጣታችን ያደርግን እናስለቀው ነበር አለች። ታዲያ ችግሩ ምንድነው እዚህ ጋር? ለምን ደሃ ሆኑ ነው? እና ደግሞ አጸዳችሁ ናም እኮ አጸዳችሁ ሰላም صح ባቅማቸው እንኳን መደብ አጸዱ። ለምን ሙስሊም ጽላቱን ስለሚጠብቅ ባይዘዌ ኢምሩ ይሄ ሐዲስ አንድ የሚያሳየው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰዓቱ ያ ሁሉ ኢምፓየር ያ ሁሉ ሀገር በሳቸው እጅ ላይ ሆኖ ሳለ ሚስቶቻቸው ግን አንድ ልብስ ብቻ ነበራቸው ማለት ነው። ምን ያህል ራሱ ከዱንያ ራሳቸውን አጥራርቶ ሲኖሩ እንደነበረም የሚያመላክት ነው። ባይዘዌ ምን አለች? ኢላ ተውቡን ዋሂዱን ያለችው አንድ ልብስ ብቻ ነበረን ነው ያለችው ከኛ ዳና ከኛ መካከል ማለት ነው። ከነሱ መካከል አንድ ልብስ ብቻ ነበራቸው ኢቨን ማለት ነው። ሶ ይሄ አንድ ልብስ ቀይራ ሰላቷን ለመስገድ ስለሌላት ምን ታደርጋለች ማለት ነው? ያ የነካትን ቦታ ያ ደግሞ የነካበትን ቦታ ማለት ነው ምራቅ በማስነካት በመቅፈቅ ታጸደዋለች ማለት ነው። ሶ ይሄ የሚያስተምረው በሁለተኛ ደረጃ ምንድነው? ጽዳትን ነው። ሙስሊሞች ምን ያህል ጽዱ እንደሆኑ ነው። ነገራቶች ባይመቻቹላቸው በደህንነት ላይ እንኳን ቢሆኑ በእንደዚህ አይነት መንገድ ምን ያህል ጽዳትና ጥራት እንዳላቸው ማሳያም ጭምር ነው። እንደውም ይሄ ፈሊላሂ አልሐምድ የሚያስብል የእስልምና ኒዕማ ልናይበት የሚገባ ነው። ወላኪን ኢምሮ በዚህ በኩል አያይዘን ምናልባት ማንሳት አስፈላጊ ከሆነ ክርስቲያኖች በምራቅ ነው የሚታጠቡት። ምናልባት አስፈላጊ ከሆነ እሱንም ማንሳት ይቻላል። ደብል ስታንዳርድ አድርገን ከእንትካል ማለት ነው። ኦፍኮርስ ደብል ስታንዳርድ አይደለም። ለዚህ ይሄ የሚያሳየው ስለ ጽዳት ነው፣ በዱንያ ላይ ለነበራቸው ዙህድ ነው የሚያሳየው ኦፍኮርስ። ወላኪን ወደዛ ስትመጣ ግን ምን ያህል ከጽዳት በተቃራኒ በምራቅ ሙሉ ገላቸውን ሲታጠቡ እንደነበረ ማሳያም ጭምር። እምሮ ጀዛኪላ እምሮ ያው 58ኛውን ሐዲስ እንቀጥል። አሁን እየጻፉኝም ስለሆነ ሁሉንም ሐዲሶችን እየጻፍኩ ነው። ወደ ሐዲስ እንቀጥል። ኦኬ ሶስተኛ ኢንሻአላህ ሳስልህ አይ ጥያቄ ሳይሆን ወደ ሐዲሳችን እንሂድ ነው ያልኩህ። 58ኛ ደርሰናል። ያው ሐዲስ እየተማርን አይደል? اوكي ما شاء الله اي ان شاء الله جزاك اي حبيبنا እሺ አንድ ሰው ጨምሩና ኢንሻአላህ ከዛ
እንጨርስ ማለት ነው። አንድ ሰው ጨምሮ ጅሙን ሰለዋት የምታወርዱ አቆሙ። እሺ ጅሙን ሰለዋት የምትለቁ ልጆች ይመውታችኋለሁኝ ስለማይፈቀድ ነው። ምክንያቱም ካፊሮች ረዥም ምንድነው ሬሱ ላይ አንድ ሰው አስገቡ። ያለች ፈትዋ አይደለም። እሺ ንስራዊ ጥያቄ ጠይቅ። ንስራዊ ሲባል ግዴታ እኮ ስለ ክርስትና መሆን የለበትም። ከቁርአን ከሐዲስ ያልገባችሁ ነገር ካለ ነው። እሺ ይታንች ቶሎ በል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ድምፅ አይሰማኝ። እሺ ክፍለዘ እኔ ነበር ሞት ያሻል ይሰማል። ቀጥይ። ጥያቄ ነበረኝ። እሺ ነብዩ አለይሂ ሰላቱ ሰላም አያነቡም ነበር አለ ማለት እንዴት ያስተምሩ ይቻላል? ይሄ ጥያቄ ሆነብኝ። ሳያነቡ ያውቁ ነበር አለ ማንበብ አይችሉም። ታሪኩን ሰማና እንድታጠረልኝ እና አያነቡም። አሁን ነብዩ ሰለላሁ ዐለይሂ ወሰለም አነብዩ ኡምይ ናቸው። መጽሐፍን ማንበብ አይችሉም ነበር ማለት ሳያነቡ ቁርአን አላህ አሳውቃቸውና ያስተምሩ ነበር። ቁርአን የጽሁፍ መጽሐፍ አይደለም፣ የቃል መጽሐፍ ነው። ቁርአን ሲመጣ መጽሐፍ አይደለም። እሺ የመጣው በቃል ነው። ጅብሪል አለይሂ ሰላም መጥቶ በቃል ነገራቸው። ይቅራ ቢስሚ ረቢከ الذي خلق እያለ በቃል ይነግራቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በቃላቸው ያሐፍዛሉ። ለዛ አምላካችን ምን አለ? ኢና ዐለይና ጀምዐሁ ወቁርአነሁ፣ ቁርአን እኮ በልብህ ላይ እንሰበስበዋለን አለ። ስለዚህ ቁርአን በቃል የሚተሐፈዝ መጽሐፍ ስለሆነ የአምላክ ቃል ስለሆነ ከሌሎች መጽሐፍ በተለየ ሁኔታ በቃል ይሸመደዳል። ስለዚህ ነብዩ ጅብሪል መጥቶ የነገራቸውን ነገር በሙሉ በልባቸው ይይዛሉ። ከዛ በኋላ ሰሃቦችን ያስተምራሉ እንጂ ነብዩ ሰለላሁ ዐለይሂ ወሰለም መጽሐፍን ማንበብ አይችሉም። መጽሐፍና ማንበብ ያልቻሉት ለምንድነው? ካን ደግሞ ሂክማ አለው፣ ብዙ ሂክማዎች አሉት። ከነሱ መካከል አንደኛው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም መጽሐፍና ማንበብ የሚችሉ ቢሆን ኑሮ ከሃዲያን ነው ነበረ። ነብዩ ሰለላሁ ዐለይሂ ወሰለም ኮርጀው ነው ነበር። ኮርጀው ከመጽሐፍ ቀድተው አምጥተው ነው ነበር። ግን ነብዩ መጽሐፍ ማንበብ አይችሉም። አስቡ፣ ምንም የማያውቅ ኢሊትሬት የሆነ አካል ላይ አላህ ወይም ደግሞ ከሆነ ተነስቶ አዋቂ ሲሆን ማለት ወይም ደግሞ አምላክ ካሳስተዋል አይሽ አይደለ? እውቀት ቢኖረውማ ምን ይባል ነበር? እውቀት ካለውማ ተመራምሮ የደረሰበት ይባላል። ነብዩ ሰለላሁ ዐለይሂ ወሰለም ግን ኡምይ ናቸው። ኡምይ ማለት መጽሐፍ ማንበብ የማይችሉ ነበሩ። ግልጽ ነው? አዎ ግልጽ ነው። ሌላ ጥያቄ ደግሞ እሺ፣ በጣም በኢድሜ ሄደ ሰውና እርሶ ጀነት አይገባም ነው ያሉት ረሱላን ሲሰማነ አለይሂ ወጣት ሆኖ ይገባል ማለት ነው። ሽማግሌ ሆኖ ወጣት ጀነት የሚገባ ሰው የለም። ሁሉ ሰው ጀነት ሲጋር ሆኖ የሚገባው ወጣት ሆኖ የሚገባው ማለት ነው። አጫጭር ሰዎችም እንደዛ ያሉት እውነት አይደለም ብዬ ነው መረጋግጥ። ሐዲሱን አይተህ ሆነ ጊዜ ቆርጦ ሲለቁት ነበረ። ለሙድ መያዣ ምናምን ሲጠቀሙ ሲስቁ ነበር። ግን ናም የጀነት ሰዎች ውበታቸው ያማረ ነው። አጭር የሚባል ነገር አይኖርም ጀነት ላይ። ለምን? አምላካችን ወነዛና ማፊ ቁሉብህም ይላል። በልባቸው እንኳን በአካል ይልቅና በልባቸው ያለው ነገር በሙሉ አስወገደን ይላል። ስለዚህ አንድ ሰው ጀነት ሲገባ ልቡም ያማረ ነው፣ ሰውነትም ተክለ ሰውነቱም ያማረ ነው። ጉድለት የሚባል ነገር የለም። ማጠር ማርጀት ደግሞ ጉድለት ነው። ስለዚህ የጀነት ሰዎች ላይ ማርጀትም እጥረትም የሚባል ነገር የለባቸውም ማለት ነው። ግልጽ ነው? አዎ ጀዛከላ አላህ ይጠብቃችሁ። እሺ እናመሰግናለን። ኸይራ ጀማ አንዋር ከቻልክ ክፈትልን ሐዲሱን። ሐዲስ የምቀሩ እንግዲህ አፉ ብለን አቆየናችሁ። ግን እርግጠኛ ናችሁ 58 ነው? አጠራጠራችሁ? ዛሬ ስሙኝማ፣ እርግጠኛ ናችሁ? ላ እንዴ ሳዲ እንደዛማ ሳዲ 61 አይደለም? አዎ 58 ካላችሁ እሺ፣ እኔ የቀረበ መስሎኛል። ግን ቆይ እንስራ በሂሳብ አንዴ 57 ተደለቆም ነው 57 ሲካፈል ለ3 አይ ትክክል ነው። አሁን 58 እንጀምራለን ማለት ነው። ከፍተዋል፣ ከፍቶታል። ተከታተሉ እሺ። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወባዕድ። ሐዲስ ቁጥር 58
አን አይሸተ ረዲየላሁ አንሃ አይሻ ረዲየላሁ አንሃ እንደዘገበችው ከሆነ አን ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ይዛ ቃለ ነቢዩ እንደዚህ አሉ። ረክዓተል ፈጅሪ አሉ የፈጅር 2 ረክዓዎች እኮ ኸይሩን ሚነ ዱንያ ወማ ፊሃ ከዱንያም እንዲሁም በውስጡ አካባቢ ነገር በሙሉ በላጭ ናቸው አሉ። እነሱን መስገድ ማለት ነው። ስለዚህ አንድ ሙስሊም ሱብሒ ከመስገዱ በፊት 2 ረክዓ መስገድ አለበት። የሱብሒ ሰዓትን በወቅቱ መስገድ አለበት ማለት ነው። ይህን ካደረገ ምንድነው ኸይሩን ሚነ ዱንያ ወማ ፊሃ ከዱንያ ያለው በሙሉ በላጭ ነው አሉ ማለት ነው። ስለዚህ ሁላችሁም ሱብሒ ላይ ሱናውንም ተከተሉ፣ እንዲሁም ደግሞ በወቅቱ ለመስገድ ሞክሩ ማለት ነው። እሺ ከዚህ ሐዲስ የምንማረው ይሄን ነው። ያው ሸርህ ካደረግን ሰዓት ይላል። ስለዚህ ወደ ቀጣይ እንለፍ። ቀጣይ ሐዲስ ቁጥር 59 አሁንም አን አይሻ ረዲየላሁ አንሃ አይሻ ረዲየላሁ አንሃ እንደዘገበችው ከሆነ አን ነብዩ ሰለላሁ ዐለይሂ ወሰለም ቃል ነብዩ እንደዚህ አሉ። ኢነ ሪቅ የሚባለው ነገር እኮ አሉ። ሪቅ የሚለውን ቃል በቃ እየፈታ ነው እንሂድ አንዴ። الرق معناه الرق هو اللين واللطف በቃ የሆነ ያማረ ወይም ደግሞ መካከለኛ መሆኑ ተዓንፉ ወተሸዱድ ይላጽምታል ወአደም ተዓንፉ ወተሸዱድ ሶሪ። ስለዚህ በጣም ተሸዱድ አለመኖርና በውዴታ የሚሰራ ነገር ወይም ደግሞ ለይም መሆን ለይም ማለት ጥሩ መሆን ወይም ደግሞ ማግራት ማለት ነው። ይሄ ነገር የሚሆነው አሉ ላ يكون في شيء الا زانه በአንድ ነገር ውስጥ ካለ መራጋት እንዲሁም ደግሞ መንከባከብ ካለ አንድ ነገር ላይ አሉ ኢላ ዛነሁ አይ ሐሰነሁ ወጀመለሁ ነገሩን በሙሉ ያሳምረዋል አሉ። ስለዚህ አንድ ሰው አንድ ሲሰራ በሪፍቅ የሚሰራ ከሆነ በቃ በጣም ለይን ሆኖ በልጥፍ የሚሰራ ከሆነ ምን ያደርገዋል? የሚሰራውን ስራ በሙሉ ያሳምረዋል። ዳዕዋ ቢሆንም የዓለም ስራ ቢሆንም ትምህርትም ቢሆንም ለይን ሆነ በሪፍቅ የሚሰራ ከሆነ ስራው ምን ይሆናል? ያሳምረዋል ማለት ነው። ወላ ዩንዘኡ ፊ ሸይን ኢላ ሻነሁ ይሄ ሪፍቅ ደግሞ ከአንድ ነገር ላይ አይነሳም ኢላ ሻነሁ አይ ዓበሁ አፍሰደሁ አንድ ስራ ሪፍቅ ከሌለ ደግሞ ምን ያደርገዋል? ስራውን በሙሉ ያበላሸዋል፣ አይብ እንዲኖርበት ያደርጋል። ስለዚህ ሁላችሁም ሳስተው ማድረግ አለባችሁ በልጥፍ በውዴታ እንዲሁም ደግሞ አተአሙኑ ፊል ኡሙር በቃ በደንብ ያስተነተናችሁ እንዲሁም ደግሞ ወአደሙ ተዓንፉ በጣም ተሸዱ ሳታደርጉ መካከለኛ ሆናችሁ ወዳችሁ መስራት አለባችሁ የትኛውም ነገር ቢሆን ማለት ነው። እንደዛ ከሆነ ምን ይፈጠራል? ስራው ያማረ ይሆናል። ካልሆነሳ ስራው ይበላሻል ማለት ነው። ይሄ ደግሞ በሁሉም ነገር ላይ በሁሉም በዱንያም ላይ በኢባዳም ላይ ማለት ነው። ስለዚህ አላህ ሪፍቅን ይወፍቀን ማለት ነው። እሺ የመጨረሻው ሐዲስ ቁጥር 60 አናስ ረዲየላሁ ዐንሁ እንደዘገበው አን ነብይ ሰለላሁ ዐለይሂ ወሰለም ቃል ነብዩ እንደዚህ አሉ ላ ዩእሚኑ አሐዱኩም አንዳችሁ እኮ አያምንም አሉ ሐታ ዩሒበ ሊአኺህ ማ ዩሒቡ ሊነፍሲህ ለወንድሙ ለራሱ የሚወደውን እስከሚወድ ድረስ ወይ ለራሱ የሚወዱ ለወንድሙ እስከሚወድ ድረስ አያምንም አሉ። ስለዚህ እኔ ለራሴ እንዲደረግብኝ የማልፈልገውን ነገር ወንድሜ ላይ ማድረግ የለብኝም። እኔ ለራሴ የሚወደውን ነገር ደግሞ ለወንድሜ መውደድ አለብኝ። ወንድሜ የተባለው ማን ነው? በሙሉ ሙስሊም አኹል ሙስሊሙ አኹል ሙስሊም አንድ ሙስሊም ወንድም ነው። ስለዚህ አንድ እህት ካለሽ አንቺ የምትወጂውን ነገር በሙሉ ማድረግ አለብሽ። ለዛች ለእህትሽ መውደድ አለብሽ። አንቺ የምትጠይው ነገር ደግሞ ለሷ መመኘት የለብሽ ማለት ነው። ይሄ የሙስሊም ባህሪ ነው። ስለዚህ የምትወዱትን ነገር በሙሉ ሌላም ሰው መውደድ አለባችሁ። አሁን ይሄ በጣም ከፍተኛ ምክር ነው። ለምን ካላችሁ አብዛኛው ጊዜ ሂስድ የሚባል ምቀኝነት የሚባል ነገር አለ። ምንም ነገር እንኳን ባይቀንስበት አንድ ሰው ምንም ነገር ባይቀንስበት የሆነ ሰው እንዳያገኙ ይፈልጋል። ምሳሌ አንድ ሰው ሀብታም ከሆነ ሌላ ሰው ሀብታም እንዳይሆን የሚመኝስ እንደዚህ ባህሪ ያለባቸው በጣም ብዙ ሰዎች አሉ። ናዑዙ ቢላህ አላህ ከእንደዚህ ሰዎች ይጠብቀን። ለምን አንድ ይሄ የሙስሊም ባህል አንድ ሙስሊም እሱ ያገኘውን ደስታ ወንድሙም እንዲያገኝ መውደድ አለበት እና ይሄ ምክር ትልቅ ምክር ነው። هذا والله اعلم وصلى الله وسلم على سيدنا محمد وعلى اله وصحبه ومن تبعهم باحسان وسلم تسليما كثيرا والسلام عليكم خير ጨርሰናል ማለት ነው። ስለዚህ ነገ ከሐዲስ ቁጥር 61 እንጀምራለን። ከሐዲስ ቁጥር 61 ጀምረን ደግሞ የምንቀጥል ይሆናል ማለት ነው። ወንድሞቼ የሚጨምር ካለ ጨምሩበትና ኢንሻአላህ ከዛ በኋላ አጠቃለን እንወጣለን ማለት ነው።
ታቡን 2 ብንሆነው ደስ ይለኛል። ሀቂቃ በጎዶሎ ከምንወጣ ማለት ነው። ያው ዛሬ ተዳክመዋል ልጆቹ። እስከዛ በኋላ ወንድሞች ሀሳብ ይስጡ ኢንሻአላህ። መርሐባ ሰላም አለይኩም ሁላችሁም ከታች ያላችሁም ገስት ላይም ያላችሁ በሙሉ መልካም ምሽት ይሁንላችሁ። እስካሁን ድረስ ስታረጉን ነበራችሁት በሙሉ አላህ ኸይር ጀዛችሁን ይክፈላችሁ ኢንሻአላህ። ያው እናንተ የምታደርጉት ሁሌ ነው የምናገረው ባይ ዘ ዌይ ይሄን ነገር እናንተ የምታደርጉት እያንዳንዷ ነገር አላህ ዘንድ ኢህቲሳብ እያደረጋችሁ ተንቀሳቀሱ። መንደል ዐለ ኸይሪ ከፋዒሊሂ ነው። አንድ መልካም ነገር ያገዘ የተባበረ ያመላከተ ልክ ከሰሪው ጭምር እኩል ምንዳ እንደሚያገኝ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል። እዚህ የሚደረገው ዳዕዋ እናንተ እንዲሰራጭ የምታደርጉት ትብብር እኩል አጅር የምታገኙበት ሁኔታ ስላለ አትሰለችሁ እንደዚህ አይነት ነገር ላይ ባረከላሁ ፊኩም። በተጨማሪም ደግሞ ወንድሞች እኔንም ጨምሮ ቪዲዮ ስንፖስት እባካችሁ ኮፒ ሊንክ አድርጉልን። የሆነ የግል ነገራችን አይደለም የምናስተላልፈው ወይ ደግሞ ሆነ የተለየ ነገር ጥቅም ምናምን ኖሩን አይደለም። እሺ እዚህ ጋራ ዳዕዋ ነው የተሰራ ያለው፣ እዚህ ጋራ ስለ ዲን ነው እየተወራ ያለው እና በተቻላችሁ አቅም አትለፉ ፕሊስ። በቃ የሆነ ላይክም ሼርም ስቶሪ ማድረግ የሚደረገው ነገር አድርጉ ዲኑን ለመጥቀም እስከሆነ ድረስ እና በዚህ ንያ ሁሌ እናርግላችኋለሁኝ። በዚሁ አጋጣሚ የሆነ ትላንት የተፖስተ በጣም ወሳኝ ቪዲዮ ነበር ወላኪን እስካሁን ተይዟል። ሶ የሚቻላችሁ ከሆነ ከዚህ እንደወጣችሁ የቻላችሁትን ያህል ኢስቲግፋር እያደረጋችሁ ቢያንስ 100 ጊዜ የምታደርጉ ከሆነ 100 ጊዜ የሆነ ነገር እያላችሁ ኢስቲግፋር ሊሆን ይችላል፣ ተስቢህ ሊሆን ይችላል፣ ተሕሚድ ሊሆን ይችላል፣ ተሕሊል ሊሆን ይችላል እያደረጋችሁ ብትጨርሱት መልካም ነው ብዬ አስባለሁኝ። ኡስታዝ ጀማል 2 ሚሊዮን ሞልቷል። ምን ታስባላችሁ? አይ ከሞላ እኮ ግዴታ መውጣት አለብን ሰው መቅስ ከምን ድረስ መምራት አለበት ነበር። ስለዚህ ጀዛኩሙላህ ኸይር። ኢራት የበላው ነው በነገራችን ላይ እንደብላ መላልኳችሁም። በተለይ የናዲር አካውንት ተመቷል። እሺ እኔም ቪዲዮቹን ያየው ነበርና በዛው ኮፒ ሊንክ እናድርግ ኢንሻአላህ ቢላ አፊያ ብለናል። ቴሌግራም ኢንሻአላህ ስከፍት አሳውቃችኋለሁ። እስከዛ ድረስ እንትን አለ ቦርደር አለ፣ እሱ ላይ ጆይን በሉት ሁላችሁም። አንዳንድ ሀሳቦችን እዛ ላይ እንለዋወጣለን። ወንድሞች ሀሳብ ካላችሁ አጠቃሉና ኢንሻአላህ እንወጣለን። እኔ የተለየ ሀሳብ የለኝም። ምንድነው የኮፕሊንኩ ጉዳይ ወሳኝ ነገር ነው። ወላሂ ቪዲዮ ስንት ተለፍቶበት ተፖስቶ በአንድ ሰዓት ውስጥ በጣም ዝቀት ሲለብን የሚሰማን የሰራው ነው የሚያውቀውና በቻላችሁት አትለፉ። አካውንት ሲመታም ወንድሞች ግድ መናገር የለብንም፣ እኛም ሌሎችም ወንድሞች መናገር የለባቸውም። ስለዚህ ሁላችሁም ኮፕሊንክ ብታረጉ እንዳሰብ እዚህ ብቻ ሳይሆን ሁሉም ቦታ ላይ ማለት ነው። ላይቭ ሲገባም ከላይቭ ውጪም እንዲሁም ፕሮፋይል ኮፕሊንክ የተረሳው ነገር ፕሮፋይል ኮፕሊንክ ነው። ፕሮፋይል ኮፕሊንክ ከሌለ ፈርስት ዋርኒንግ የነበረው ከዛ ሁለተኛ እንደገና ዋርኒንግ ከዛ ባን ነውና ያን ነገር ብታረጉ የተሻለ ነው። እኔ ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ምን እንዳለፈኝ አላውቅም። አፎን ሂጄ ነበር። እስኪ ጀዛኩም ለሆነ ደሞች ብቻ ጃ ሀሳብ ሰጥተሃል ሀቢቢ። ኑሮች ጃ ያለ አይመስለኝም። እኔም ለዛ ነው ዝም ያልኩት። ያለ አይመስለኝም። አይ ቲንክ ጃ አለ። ኦኬ የለም መሰለኝ። ሌሎቹ ይቀጥሉና አጠቃለህ እንውጣ። በቃ ጀዛኩሙላሁ ኸይረል ጀዛ ወንድሞቼ እህቶቼ፣ ገስት ላይ ያላችሁ ወንድሜ ናዲር፣ ወንድሜ አንዋር፣ ወንድሜ ጃ፣ እህት ዘህራ፣ ኡስታዝ ጀማል ሞዴሬተራችን ሁላችሁም አላህ ይቀበላችሁ፣ አላህ ያክብርልን። አላህ ካለ ደግሞ ነገ እንገናኛለን። ያው እንዲገባችሁ አሁን ደግሜ ልናገር፣ ያ ጀማዓ ሰሞኑን ጠፍቼ የነበረው በራሴ ሐጃዎች ነው። ትንሽ አልተመቻቸኝም ነበረ። ለዛ ነው ኢንሻአላህ ከዚህ በኋላ እንደ ድሮ ለማስተካከል እንሞክራለን። ያው እንደ መጀመሪያ ቀን ጥሩ እንቅስቃሴ ነበዛ የነበራችሁ ማሻአላህ። ቀንሷል፣ ተዳክሟል፣ ግን ጥሩ ነው። ለምን ኦልሞስት ሳምንት አልከፈኩም። በሳምንት እንደዚህ መሆኑ ጥሩ ነው። ኢንሻአላህ ነገ ደግሞ በደንብ ለማስተካከል በደንብ ሞቅ ለማድረግ እንደ ድሮ እንሞክራለን። ሁላችሁም አላህ ያክብራችሁ። ታብታብ ያደረጋችሁ እስካሁን ኮሜንት ጽፎ የነበራችሁ እህቶች በሙሉ በውስጥ ደግሞ ስጠፋ ለምን ጠፋችሁ አላችሁ በሙሉ አላህ ያክብርልን። በዱዓ አትርሱን። አላህ እንዲያግዘን ዱዓ አድርጉልን እና 20 ሰከንድ ብቻ ስጠኝ ላብራራ። ያው ጄክ መጥቷል። ሰላም አለይኩም በለውና ከዛ እንወጣለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀማል አስገባኝ ታውቃለህ ኢምራን 20 ሰከንድ አቋርጬ አሪፍ አድርጓል።
እና ደህና ነህ ኢምራን? አትጥፋ ለማለት ነው። ጀዛከላህ። አንተም ጠፍተህ ምን አትጠፍተኛለህ እንዴ? አይ ታስፈልገናለህ አንተ። እኔ አለሁ ኢንሻአላህ። አይ እርሶም ማይጥፋ ቢሆን እርሶም ማይጥፉ በአላህ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። نورتم ونشرفتم وجزاكم الله خير. هذا والله أعلم. إن أصبنا فمن الله وإن أخطأنا فمن أنفسنا ومن الشيطان الله ورسوله بريئان منه. እስካሁን ስናወራ ትክክል አውርተን ከሆነ ከነፍስ ከአላህ ነው። ተሳስተን ደግሞ ከሆነ ከነፍስያችንና ከሸይጣን ነው። ይሄን ነገር እንዳረሱ ጨርሻለሁ። ቅዱሳን በክብር ይዘጋ አይደለ? በቁርአን ቢዘጋ والله ደክሞኛል ሐቢቢ። ኢንሻአላህ ነገ በቁርአን እናደርገዋለን። ይበቃናል ለዛሬ። ወንድሜ ጀዛከላህ። ወንድሜ ሁላችሁም አላህ ያክብርልህ። በሉ ያው ትናፍቁኛላችሁ። መልካም ምሽት ይሁንላችሁ። ሱብሃነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢለላህ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። በሉ እሺ። ሰላም አለይኩም።